ትንሽ ስታድግ ፓሽንህን ታውቀዋለህ። ውስጥ ያለው ነገር ውስጤ በቃ መስራት ማትረፍ ኢቭን አንድ ብር ሊሆን ይችላል። የኔ በጣም በቃ ሳትስፋይ ያደርገኛል፣ ደስ ይለኛል። እና ትምህርት ላይ አሪፍ ነኝ፣ መካከለኛ የሚባል ተማሪ ነበር እና ብዙዎቻችን ስፒሪቹዋል የሚገባ ትንሽ ኤጃችን ከሬጅ ሲያልፍ ነው። በተለይ ወንድ ከነካም እኔ ያለቀች አንቺ ነሽ ፊት የሰጠሽው ነው የሚለኝ ሰው። እግዚአብሔር ይሰጥሻል ወይ እግዚአብሔር ሲወድ ሰው ይሰጣል። እውነት ነው። በጣም የሚጨነቅ ሰው ለንግድ አለ ሙሉ ቦርሳ ይዤ ብር ከፍላይ እንዳጋጣሚ ሆኖ ዛሬ መምጣት ሲኖርበት በሚኬዝ እንደሆነ አላስታውስም። እንደ ነገር ሆኖ ነገር ከሆነ የሚመጣው ብሩ መልሽ ሰላም የጣይታ ቤተሰቦች እንደምን አላችሁ? እንግዲህ ሳምንታችንን ጠብቀን ዛሬም ከተፍ ብለንላችኋል። ዛሬ ደርበብ ያለች አንዲት ቆንጆ ተማሪ ዘን የመጣ ነው። ራሷን ታስተዋውቅ ይሻላል። እሺ፣ ናርዶስ እንዳሻው እባላለሁ። የመጣሁት ከአዲስ አበባ ነው። ክርስቲያን ነኝ። የሁለተኛ ዓመት ሁለተኛ ሴሚስተር ፔዲያትሪክ ነርሲንግ ማለትም የህፃናት ሕክምና ተማሪ ነኝ። ፈገግታ እንኳን ደህና መጣሽ። እንኳን ደህና መጣሽ። ስለ ፖድካስታችን ነው የሰማሽ? ፖስት ስታደርጉት አይቼ ጣይታ የሚል ስም እንጀራ እና አሜዚንግ ነው። እንደውም በጠይቃችሁ በዚህ አጋጣሚ ቅድም እያሰብኩት ያው ይሄ ምትቋምሮ ሀሳቡን አጋጣሚ እሷ ነው የመጣችው እና እስቲ የተወሰነ ነገር ቢያንስ ጣይታ መጀመሪያም አይተሽው ከሆነ ኢንትሮ ላይ ብለናል አይደለም? ጣይታ ማለት እንጀራ ማለት ነው። እና እንደዛ እንድንል የቻልንበት ምክንያት ምንድነው? ያለነው ዩኒቨርሲቲ ውስጥ ነው። ዩኒቨርሲቲ አንድ ኤሪያ ይሁን እንጂ ኤሪያው ላይ የተለያየ ፐርሰናሊቲ፣ የተለያየ ታለንት፣ የተለያየ ዌይ ኦፍ እይታ ያለ ሰዎች ነን ያለነው። ዳትስ ዋይ እንጀራ ስትጋግሪ አንድ አይነት አይን አታገኝም። እንጀራ ስትጋግሪ አንድ አይነት ሳይዝ አታገኝም ነው። እቺ ኢንዲቪዥዋል ግቢ ውስጥ ያሉ ሰዎች የየራሳቸው ዩኒክ የሆነ ነገር አላቸው። የቨነፍ ሉካቸው ሳይቀር ማለት ነውና ዳትስ ዋይ ጣይታ ነው። ሲቀጥል ደግሞ እንዴት ነው እንጀራ ስንበላ ሀበሻ መርጠን ነው አይደለ? ከፈለግነው ነገር ጋር የሰው ልጅ ደግሞ ታለንቱ ጀስት ያለው ታለንት በፈለገው አይነት መንገድ ነው ዲቨሎፕ የሚያደርገው። አሁን ታውቂያለሽ ሰለሚኛ ጋር እንዴት እንደሆነ ምናምን ግቢ ላይ የሚሰሩ ስራዎች። ከዛ ውጪ አንዳንዱ በግቢ ክበባት ሊሆን ይችላል። ፌሎ እናንተ ጋር ግቢ ጉባኤ ያለ መስጊዱን በመስጊድ የሚሄዱ ወጣቶች አሉ። ብቻ ሁላችንም ራሳችን ከመረጥነው ነገር ጋር ነው የራሳችን ህይወት የምናስኬደውና አሁን ንግዱ እንደጀመርሽ አንቺም ማለት ነው እንደዛ ማለት ነው። ዳትስ ዋይ እንደዚህ አይነት ሰዎች የኛ ፖድካስት ላይ ቀርባሉ። ተማሪ ነገር ብዙ እንፈልጋለን እና ደግሞ ከእናንተ ህይወት እንዴት ነው እንጀራ ላይ ምግብነት ነው የሚሆነው። የእናንተ አስተሳሰብ የእናንተ ህይወት ደግሞ ለሆነ አካል የሆነ ግሮ አፕ የሚያደርግበት የሚስተካከልበት መንገድ ነው። ሜቢ ዛሬ አሁን ከአንቺ ጋር በምናወራው ኢሹ ላይ የሆነች ልጅ ይህንን ቢዝነስ አይዲያ ልጀምር አይምሯችን ላይ ጀምረን የጨረስናቸው ብዙ ሀሳቦች አሉ። አንድ እርምጃ ፈቀቅ የምትልበት ታይም ይሆናል ውስጥ እና ፖድካስታችንን እንደመጀመሪያ እንጀምረው ነው። ያው ከባክግራውንድ ነው የምንጀምረው። ናርዲ ባክግራውንድ እንዴት ነበረ? መጣጣያ ደግሞ እንዴት ነበር? እስቲ ሆስፒታል ስለተወለዳችሁ ነው? እኛ በዘመናዊ መልክ ነው የተወለድነው። በላይ ቤት ውስጥ ነው የተወለድነው። አያስታውቅም? የቤት ልጅ አላልኩም እንዳይቀየር። እሺ፣ አስተዳደጌ እንደማንኛውም ሰው ነው። አዲስ አበባ ልጅ ላይ መርካቶ ነው ተወልጄ ያደግኩት። እና ፕላስ አባቴ ነጋዴ ነው። እና እንዴት ነው ቤት ውስጥ በጣም ጸባይኛ የምባል ልጅ ነበርኩ። ከዛ ግን የሆነ ትንሽ ስታድግ ፓሽንህን ታውቀዋለህ፣ ውስጥ ያለውን ነገር እና ውስጤ በቃ መስራት ማትረፍ ኢቭን አንድ ብር ሊሆን ይችላል። የኔ በጣም በቃ
ሳትስፋይ ያደርገኛል፣ ደስ ይለኛል። እና አስታውሳለሁ በደንብ ንግድ የጀመርኩት 11ኛ ክፍል ላይ ነው። የሴቶች ትምህርት ቤት መካነ ኢየሱስ የሚባል ትምህርት ቤት ገባው። እዛ እንዴት ነው 40 ብር ነው ኩኪስ የምንገዛው። 40 ብር ትልቁን እንገዛና እያንዳንዱን 10 ብር እንሸጣለን። ውስጡ 7 ፍሬ ሊይዝ ይችላል። እንግዲህ ሂሳብ ተማሪ ጎበዝ ከሆነ 11ኛ ክፍል 40 ብር ሰራት ኢማጂን 11ኛ ክፍል ምን እንደማደርግበት ራሱ አላስታውስም። ግን በቃ ለኔ ሀትፍ በጣም የስኩል አውታም ነበር ሲያውላስ ያቺ በቃ ምሳ ምናምን ነገር ብላ ቆቀር ምናምን በሻይ የምትገቡ እንደዛ ነበርኩ። የዛሬ ነው ያድርጋ እና እንዴት ነው ከዛ የጀመርኩት። ከዛ 12 እያለው ደግሞ በደንብ በቃ ወደ ቦርሳ ገባሁ ማለት ነው። ቦርሳ ያኔ በደንብ የጀመርኩት ቦርሳ ቶት ባጎች ያኔ ነው ራሱ በደንብ ፋሽን ነው የነበረውና ብቻ ቤተሰብ አያውቅም የሆነ ፋዘር በተለይ አያውቅም። እዚህ ሲመጡ ግን ሁሉም የቤተሰብ ሚስጥር ያመጣሉ። እግዚአብሔርን ይገለኛል። የሆነ ፋዘር አያውቅም በስነ ስርዓት ትምህርት በጣም ሲሪየስ ነው። የኔ አባት ንግድ የሆነ ሰዓት ይኖራል፣ የሆነ ሰዓት አይኖርም። ትምህርት ግን ቀን አሁን የተወሰነ ፖድካስት እና አያውቅም። ያው እኔ ብር እንደዛ አድርጌ መስራት ጀመርኩ እላችኋለሁ። እና እንደዛ ማስተዳደግ ንግዱን ማለት ነው። እንዴት ነው ግርግር ያለበት ሰፈር ነው የተወለደችው። that's why አሁን ኮሚኒኬት ለማድረግ ምናምን ያልተቸገርሽው ያየሽ የመጣሽው ነገር ስላለ ነው ማለት ነው። እና ሶሻል ስኪል ላይ ደግሞ በጣም ወዘንዶች በጣም ተግባቢ እንደሆነ መረጃ ደርሰኛል። እና ሳይቶ ነው ጸጉር ስትሰራ አስተውሻለሽ። እኔ በቪዲዮ ዘወሊ ሞመንት የት መሰለሽ ረጅም ሰዓት ከባም ጋር ስናወራው ስትመክሩኝ ስትሰራ ግን እያሳለበኝ አዲስ ጋር ኦኬ እዛኔ ነበር ያወቅኳት። እና መጀመሪያ አትራክት የሆንኩት በጸጉሯ ነበር። ብዙ ሰው ነው ባይዘው የሚያደንቅላት። አዎ ሲበጡ በተለይ በጣም ደስ የሚል ካርባታላ። ያው ከዛ ደግሞ ፈገግታዋላ እንዴ ደስ ነው። ቢዝነስ ነበር የሚያገርሽ ነው። ኤዱኬሽኑ እንዴት ነበረ? ስፒሪቹዋሊቲ እንደዛ እንዴት ነበረ? ኤዱኬሽን ያው እንዳልኩ ነው። ፋዘር በጣም ኃይለኛ ስለሆነኛ ቤት በደንብ ነው የምናነበው። ንባብ በስርዓት ይነበባል። እንዳልኩ ግን እንዴት ነው ቤት በጣም ጨዋ ልጅ ነኝ። ግቢ ደግሞ ክላስ ውስጥ ደግሞ በቃ ይላል በጣም በጥዋጭ መባል ልጅ ነኝ እና ኮሚኒኬሽን አለኝ ክላስ ውስጥ። ቤት ስመጣ ጸባይኛ ነኝ እና ለዛ ምንም አይጠረጥርም። ፋዘር ነው የምልሽ በቃ ልጅ ጨዋ ልጅ ነው በቃ ጫነሽ እኮ ጫነሽ እንጂ እኮ ጫነሽ። ከዛ በቃ እንደዛ ትምህርት ላይ አሪፍ ነኝ። መካከለኛ የሚባል ተማሪ ነኝ። አነባለሁ ምናምን ስፒሪቹዋልም ሊክ ያው ብዙዎቻችን ስፒሪቹዋል የሚገባ ትንሽ ኤጃችን ፋይሬጅ ሲያልፍ ነው። የሆነ ዋተር ኤጅ ሲገቡ ነው ፋይሬጅ ሲያልፍ ዋተሩ ጋር ሲገባ በተለይ እንዴት ነው የኔ ፋዘር በጣም ነው የሚቆጣጠረኝና አስታውሳለሁ 9 ሃይ ስኩል ስገባ ኢለመንታሪ ሞሮፍ ጠዋት የሚያመጣኝ እሱ ነው፣ ከሰዓት የሚወስደኝ እሱ እና ኢለመንታሪ ላይክ ሃይ ስኩል እንደገባው ሰርቪስ ተቀጠረ። እዛ ጠዋት ሰርቪስ ይወስደኛል፣ ከሰዓት ሰርቪስ ያመጣኛል። እና ታቂ ከሆነ ራጉኤል ቤተክርስቲያን ነው የተማርኩት። ራጉኤል ቸርቹ ጋር ያለው እና ፊት ለፊት አለ ህንፃ ትይዩ እዛ ቁጭ ብሎ ነው የሚያይ እና ታቂያች በርድ ላይት ነው እንትኑ እና ይታያል። እዚህ ስትሯሯጭ ይታያል ምናምን አይነት ነገር እና ተይዘሽ ታውቂያለሽ። በደንብ ብዙ ጊዜ ነው የመታኝ በቃ እኔ ደግሞ ዳልኩሽ ነው ስሯሯጥ በቃ ነው ከንግድ ጋር አይደለም በቃ ቤት ውስጥ ነው የሚያቀኝ። እንዳልኩሽ ጸባይኛ ሆኜ ነው የሚያቀኝ። ከዛ አንዱ ይመታኛል ነው አሯሯጣለሁ ምናምን እና ለእኔ አዲስ ነበር ኢንቫይሮመንቱ እና ከዛ አንጻር በጣም ተይዘሽ ስለነበረ እዛ በጣም ነው ሰው የሚግባቡት። አዲስ ሰው ሲገባ ደግሞ እንደ ልዕልት ነው የሚቀበልሽ እና ሽበትም ስለነበረብኝ ባለ ሽበቷ ንግስት ነኝ። እንዴ 8 7 ነው የጀመረው
ባይዘው እንዳስታውሰች ታውቃለህ። አንዳንዴ በልጅነት ሜቢ እሷም እኮ ንግዱ ጀስት ላይክ ከልጅነቷ እንድትሰራበት ተፈቅዶላት ቢሆን ሜቢ ጀምሮ ትችል ነበረ። እንዴት ነው አባቷ ነጋዴ ነው፣ ልትነግድ ቢፈቅድላት ሜቢ ብዙ ልጆች አሉ ነጋዴ ልጆች ሆነው ኢንተረስትድ ያሉ እሷ ስለተከለከለችም ነው ይመስለኛል። ገባ ምን አሳሰች ታውቃለህ? ቤት ውስጥ ብዙ ነገር ይፈቀድልኛል፣ ጀላቲ መብላት አይፈቀድልኝም እና የሆነ ቀን ሱቅ ገዝቼ የሱቁ መስኮት ላይ ወጣሁ ማለት ነው ለመደበቅ። እዛ ተደብቄ እየበላሁ ተያዝኩኝ። ክላስ ተቀጥቶ ምናምን የሀገር ዱላ ቀበቶ ምናምን ብዙ ነገሮች የምንከለከላቸው ነገሮች እና እሷ በጣም ደግሞ የምታየውም ያው አባቷም ነጋዴ ስለሆነ እየከለከላት ቢሆን ታየዋለች። በቃ እንደባሽን እና ብቻ እንደዛ ግን የመርካቶ ካደገች የመርካቶ ልጅ ሆነ ኢንቫይሮንመንቱ ራሱ ተጽዕኖ ይፈጥርብሻል። ነጋዴ ያለመሆናችን ለዛ ተፈጥረና እዚህ ያደግሽበት አካባቢ ማታለና እንግዲህ ዛሬ ያቀረብናችሁ እንግዳ እንደምታዩት የሚገርም ትምህርት ከእምነትን ከትጋትን ደግሞ ከጥበብ ጋር በደንብ አድርጋ ያስኬደች እንትና እንግዳችን ናትና እንግዲህ መጀመሪያ ድራማ ነው ያደረሰሽ? አስራ ሁለት እንዴት ነበር? እንዴት 12 ፈተና ማለት ነበር እናንተ ጋር? ኦኬ ስለዚህ 12 ደረሽ አይደለም? ከዛ ተረጋግተሽ ብዙ ነገር ተፈጥሮ በጣም እንትን አለኝ። ላይክ ፋዘር በጣም ሲቆጣጠረኝ በዚህ አጋጣሚ በጣም ነው የማመሰግነው። እንኳንም እንደዛ ሆነ እና በተለይ ወንድ ከነካኝ እኔ አለቀልኝ ቤት በቃ አንቺ ነሽ ፊት የሰጠሽው ነው የሚለኝ እና ገባው 11 ሴቶች ከወንዶች ፍራቻ ማለት ነው። ኦኬ ሴቶች ብቻ የሚማሩበት 12 የገቡት እንደዛ ነው። መካነ ኢየሱስ ይባላል። ያ መካነ ኢየሱስ ነው አለ አዲስ አበባ። ወንድ ብቻ የሚማርበትም አለ፣ ሴት ብቻ የሚማርበት ያለኛ ይችላል ነስኛ እንችላለን። እና እንደዛ ገባው። ሪዝኑን አነበር። ከዛ 11 ጀመርኩኝ ቢዝነሱ ክላስ ኦን ኤንድ ኦፍ እያደረኩ ከዛ ላይክ የቸርች ስለሆነ በቃ ቻፕል አለ የራሱ መጸለይ ትችላለሽ። እና ያኔ ነው መንፈሳዊ ነገሩን ፕራክቲስ ማድረግ የጀመርኩት። የእውነት ኦኬ ለካ የሚሄድበት ፓስ ልክ አልነበረም። እና እምነቴን ማስተዋል የጀመርኩት አምላኬን ማስተዋል የጀመርኩት በደንብ ቸርች እዛ እንደገባው ነው። እንዳልኩሽ የሚያሯሩጠኝ የለም፣ ፋዘር የለም። ጠዋት ለሊት እወጣለሁ፣ ዲቮሽን ታይም ይባላል፣ እዛ ጸልያለሁ። ከዛ ክላስ እገባለሁ፣ ምሳ ሰዓትም ብቻ እንደዛ አድርጌ ነው በደንብ። ከዛ ንግዱም አለ፣ ክላሱም አለ፣ ፌሎም ደግሞ እዛው አለ ምሳ ሰዓት ላይ ማለት ነው። ላይፍ ፐርፐዝሽ የተገኘው መካነ ኢየሱስ ላይ በቃ እዛ ስገባ ራሴን ማወቅ ጀመርኩ። እንዴት ዓላማዬ ምንድን ነው? ፎከሴ ምን ላይ ነው? ሰራ በደንብ ማተርፈው። ከዛ ደግሞ ፓሽኔ ምንድን ነው? ከዛ ደግሞ ዋናው ነገራችን መንፈሳዊ አይደለም? መንፈሳዊ ውስጥ ነገር እንዴት አድርገው በቃ ስርዓት አስያዘኝ ማለት ነው። እዛ ግቢ ባይዜ መካነ ኢየሱስ በጣም እንድትቀብሪ ከመንደ ግን ቆይ አሁን ለምሳሌ እዛ ግቢ ገብተሽ አንቲንክ ሲመስለኝ ግቢ በጣም ብዙ ምትረብሻና እዛ ግቢ ባትገቢና ኖርማሊ ዓለማዊ ትምህርት ቤት ምናምን ብትገቢ ነው አሁን ያለችው ነገር ውስጥ ትመጣ ነበር? እርግጠኛ አትመጣም፣ እውነት አትመጣም። እዛ ራሱ እንዳልኩ ነው በስንት ትግል ማለት እንዳልኩ ነው። የኔ ባህሪ በጣም ተግባቢ ነው። ሶሻል ነው በጣም ሁሉን ልቅመስ ባይነን እንዴት በጣም እውነት የልጅ ሳል ነው ሰው እና እንደዛ ነው። ላይክ 12 ላይ ውጤት መሰራት አለበት። እኔ ደግሞ በጣም ወደ መንፈሳዊ ነገር አይደለም በጣም ማለት ነው። እና ፌሎ ላይ ሊደር ሆንኩኝ ምናምን በቃ ተውኩት ማለት ይቻላል። እና እንደማልፍ አቅ ነበር። በእርግጥ ግን ወድቄ እንደማልፍ አላውቅም። ወድቄ ያለፍኩት እና እንደዚህ አይነት ማለፍ አለ ብዬ ለራሴ ቴዎሪ ሰርቻለሁ። እኛ ወድቀን አልቀረንም። ይታለፋል አይቀርም አይነት ነገር እና ሪሚዲያል ማለት ነው። ሪሚዲያል እኔ ነች ሁላችንም
የምትገርም ጊዜ ናት። አጭር ወጣ 6 ወር ወጣ 4 ወር 6 ወር እንደዛ ነገር ነውና በዚህ አጋጣሚ ሁሉም ይታሰብ ያ ጥሩ ነው በጣም ያ ፍሬሽ ቀጥታ አሁን ለምሳሌ ያስተውላችሁ ከሆነ ከኛ ጋር ፍሬሽ የገቡ ልጆችና እኛ ሲታይ ዲፓርትመንት ራሱ ጆይን ያደረግነው ፍሬሽ ሆነው የሚገቡ ልጆች ሞስት ኦፍ ዘ ታይም በጣም ተጋግጠው ምናምን ሰርተው ካልሆነ እንትን አይሉም። ለምን ግቢ ሲመጡ አዳፕት ማድረግ ግቢው አንድ ስራ ነው የሚሆንባቸው። ከግቢው ጋር መላመድ ግሬድ መሰረት ደግሞ ሌላ እንዴት ነው ሃይ ስኩል ላይ ያለ ጥያቄ አይደለም ግቢ ላይ የሚመጣው በጣም ቀላል ጥያቄ ይመጣና ያንን ቀላል ጥያቄ ግን ሳምንት ቴክኒክ ነው የሚጨመርበት። ኤግዛሙ ወይዘው ሃይ ስኩል ላይ ከብዳል ግን ግቢ ላይ ሲመጣ እንደዛ አይደለም። ደዌይ ኦፍ የምታጠኝበት ይለያያል። እንደ ሃይ ስኩል ራሱ አይደለም እና ሪሚዲያል መግባት እኔ ሪከመንድ አደርጋለሁ። አትፍሩ ለማለት እኔ አውቃችሁ ድቋለን እንግዲህ ተመርበት እኔ ሪሚዲያን በመግባቴ በጣም ደስተኛ ነኝ። ወይዜ አሁን ላይ እንኳን ሪሚዲያን ገብቼ አለፍኩ እና ደግሞ እንኳን ድራም ደረሰኝ እላለሁ። በዚህ ነው ግቢ እንዴት ነው የመረጥሽው? ፈልጌ ሆሳናች የምታውቂው ነገር ነበረ? ያው ፌሎ አየሁኝ። ከዛ ፌሎ ተመቸኝ። ከዛ በቃ ዝም ብዬ መረጥኩኝ። ከዛ ሁለተኛ ዲላ ነበር የመረጥኩት። ፋሚሊ ነበር ማንም ሶ እዚህ ነበር ፌሎ ዲፕሎማ ያው ላይክ መንፈሳዊ ነገር እኮ ቀላል ነው ማለት ሁሉም ሃይማኖት ጆይን እንድታደርግ ጋብዘዋል። ያ እና እሱ አልከበደኝም። ግን በእርግጥ መጀመሪያ ዱራሜ ስለነበርኩ ዱራሜ ላይ በጣም ነበር ኢንቲሜት ነው። ላይክ ብዙ ሰው የለም፣ ትንሽ ነው። ፌሎም ትንሽ ነው፣ ዶርምም ትንሽ ነው። ኢቭን የምታነቢበት የምትጸልይበት ሙስሊም ኮሽ የምትሰጭበት የራስሽ ዶርም ይሰጥሽ በቃ አንቺ በየሃይማኖት ሲሉ ክላስ ፈልጋለሁ አልተመቸኝ ካልሽ እና ለኔ በጣም ሴፍ ነበር። ነገር ነው ቅሬታ ሃይማኖት ኦኬ ሶፍት የለም ወይ እዚህ ክላስ ነገር ከፈለጉ ይችላል እና እዛ በጣም ይመቻል። ለዛ ነው ብዙ ጊዜ ድራም ወደ ዋና ግቢ ሲመጡ ቅሬታ ያቀርባሉና እንዴት ነው አፈር አይደል እንዴት ዘምናውን እላለሁ። በነገራችን ላይ ድራሚ ማለት የዋቻሞ ብራንች ነው እና ስንት ኪሎ ሜትር ነው ከዚህ? ሲሎቹ ብራንች ነው እና እዛ ግቢ ኤክስፒሪየንስ እኔ አንድ ቀን እዛ ኤክስፒሪየንስ ነበር። በጣም ነው ደስ የሚለው። አክቹዋሊ አሁን እኮ መሬቱ የተሰራ ነው፣ አስፋልት ነው እየገባ ነው። ዋቸሞ ዩኒቨርሲቲ ቆይ ከትንሽ ኤፒሶዶች በኋላ ቀርጻ እናሳያቸዋለን። ሌላ ታሪክ ውስጥ ነው ያለው። ያ ዱራሜም ግን እንደዛ ነው። ኮሜንት ዱራሜም በጣም አሪፍ ነው እና ላይክ እዛ ገባው ለእኔ ከባድ ነበር፣ መልመድ ከባድ ነበር ግን የሆነ እንዴት ነው ሰው እግዚአብሔር ይሰጥሻል። በዚህ እግዚአብሔር ሲወድ ሰው ይሰጣል። እውነት ነው እና በደንብ ሰጥቶናል። እውነት ይሰጣል። በየትኛውም ሃይማኖት ሰው ይሰጥሻል እግዚአብሔር እና እንዴት ነው አንድ ዶር በጣም ጥሩ የሚባሉ ሰዎችን እግዚአብሔር ሰጠኝና በቃ ይባል ጊዜ ያሳለፈን ብዙ ቻሌንጅ ነበር ግን ደስ ይላል። እንዴት ነው አሁን ፍሬሽ ላይ ብገባ ኖሮ በዛ ቻሌንጅ ውጤቴ ሜቢ ዝቅ ሊል ይችል ነበር። ግን የምታውቂውን ነገር ነው የምታነቢው። ከዛ ግቢውን ትለምደዋለሽ፣ ኢንቫይሮመንቱን ትለምደዋለሽ ምናምን። ከዛ ያለውን ይሄ እንዴት ነው ግሬድ አይሰራ ምናምን የለም። በቃ እንጠይቃለን ሲኒየሮቻችንን ማለት ነው። እንዴት ነው እኛ ፍሬሽ ስንገባ ምን ዲፓርትመንት እንምረጥ ምናምን ብላ ጊዜ ነበር። በጣም ሰፊ ጊዜ ነው። አሪፍ ጊዜ ነበር ድራሜ ማለት ነው ለኔ። ሪሚዲያሎች አሉ ዛይቆቹ ወይስ ፍሬሽ ነው? ፍሬሽ እዚህ ነው። በነገራችን ላይ ድራሜ ያሉ ተማሪዎች አሉ የሰማሁት ጠንክረው ያጠኑት እዚህ ግቢ ስለሚል ወሬ ሰምቼ ነበር። ይሰጣሉ ወይ ድራሜ በጣም መቅረት የሚፈልጉ ተማሪዎች አሉ። እኔ አሁን አንዷ ነበርኩ ወይ ዜሮ እኔ ማለት ነው ያፈለግና ድራሜ አይ ቲንክ በአልፋቤት ነው እንትን ያለው ካየን መጀመሪያ ስንመደብ አልፋቤት ነው ተደርጎ ነው ድራሜ ሌላው ተማሪ ነውና ድራሜ ፈልገሽ አይደለም ግን ኬሽሪ ቦታ ነው ደርሻለሁ በጣም እና ታዲያ ውጤት እንዴት ተሰርቶ ነው እዚህ ሊመጣ ይችላል? እና ደግሞ እዚህ ካልሞላሽ አትመጭም እና ውጤት መስራቱ ራሱ አንድ ሰራ ውጤት መስራት አንድ ሰራ ሲቀጥል ደግሞ ሜን ካምፓስ ብለት ሞላለስ ምናምን አንዱ እንትን ዲፓርትመንት እና እንዴት ነው አሞናሪ ነበር አይነት ነው ትንሽ ስትራግል ታውሪ ደስ ይላል። በዚህ ቀዳሚ ፋዘር መጀመሪያ ሲመጣ ባሴ መጀመሪያ ስንመጣ እዚህ ነው ወረደ። ከዛ በቃ እዚህ መስሎት ሊገባ ሲል ማለት ነው ኖ ምናምን አልኩት። አዘነ በጣም
እዚህ ብትሆኝ ኖሮ ብሎ ማለት ነው። እና ፋዘር እዚህ ነበር ፍላጎቱ፣ ግን እዛ ደረሰኝ። እንዴት ነው መሰላችሁ የተለየ ውጤት አልሰራሁም። ዱራሜ አንብበን ሰራ። ከዛ ፍሬሽ ላይ በደንብ ሰርቻለሁ፣ የቻልኩትን ማለት ነው ሰርቻለሁ። ግን እንዴት ነው እግዚአብሔር ሲረዳ ነው ብዬ አምናለሁ። አሁን የኔ ጓደኞች አሁን ከጂንካ ምናምን የሚመጡ 5 ማርክ ይጨምራል መሰለኝ። ይሄ ነገር ተቃላችሁ። አሁን እሱ ተጨምሮ ከኔ ውጤት የምትበልጥ ልጅ 4ኛ መጣ ደረሰት። 4ኛ ማለት በጣም ማትፈልገው ዲፓርትመንት ማለት እና እኔ አንደኛ ምርጫዬ ነው የደረሰኝ። በዚህ አጋጣሚ አንደኛ ምርጫዬ ነው ያ ፔዲ አንደኛ ምርጫዬ ቀድሞ ነው ምርጫሽ ነበር ማለት ነው። አዎ ግን እኔ ጤና መግባት አልፈልግም ነበር በዚህ አጋጣሚ እንዴት ነው እንዳልኳቸው የንግድ ባክግራውንድ ስለነበረኝ ሶሻል ነበር እና ማጆሪቲውን ጌታ ማገልገል ነበር የምፈልገው። ግን አይ ዶንት ኖ ብቻ እግዚአብሔር የፈቀደው ነገር ከሆነ ምንም አታመልጭ። ያለምነው ሳይሆን የታለመልን ይሆናለን። አንዳንዴ እኔም ሶፍትዌር አላሰብኩትም፣ ግን አንደኛ ምርጫዬ ነው። ምን ነበር ስታስብ? አስትሮኖሚ መማር ፈልጋለሁ። አስትሮኖሚ ፊልም አለ አዲስ አበባ ዩኒቨርሲቲና ባህር ዳር። አይ ሁለቱም ጋብቻ ነው ስቲል ነው የማውቀው። ግን በቃ 12 ሪሚዲያል ሲመጣልኝ ተስፋዬን ቆረጥኩ። አማራ ክልል ጥብጥ ነው። አዲስ አበባ ጆይን ማድረጋችሁም ተባለ። ባህር ዳር ብጥብጥ ነበር። ታስፋይ እዚህ መጣሁ። እዚህ መጥቼ እስከ ፕሪ ኢንጂነሪንግ ድረስ ዋትሽ ዳይ ምንድን ነው አሁን መማር የምችለው ስል ነበረ። ኢንጂነሪንግ ላይ የወሰንኩት እና ያንቺም እንደዛ ይመስለኛል። ሶሻል ነበር በቃ እኔ የምፈልገው መቀየር አይቻልም ሲባል ነው ያልቀረሽው። ዲኑ ጋር ሁላ ሄደናል። እዚህ ይቻላል። በእኛ ሰዓት ተከልክሏል። እኔ ሞክሬያለሁ። እኛ ጋር ማስተካከል ነበር ማለት ናቸው የነበረው ወደ ሶሻል ለማስኬድ ነው። ትንሽ አዛ ነበር አዛ ብቻ ነው ከልክሎናል። ጭራሽ አይቻልም ተከልክለን በጣም ሻዝቦን አስበው ከንግዱ ጋር በደንብ እውቀት ግን እንዴት ነው ከዛ ግራ ገብቶኝ ነበር ምን እንደምመርጥና አንዳንዴ በህይወትሽ ዘመን ውስጥ ካለው ራዕይ ጋር አንዳንዴ ትንሽ መማር ጥሩ ነው። አንዳንድ ጊዜ ለምንድን ነው የምኖረው አላማዬ ለምንድን ነው የምኖርለት ፐርፐዙ ምንድን ነው ኖሬ ምን አሳካለሁ እና ለዛ ለምኖርለት አላማ የትኛውን ትምህርት ብማር ደግሞ ግብአት ይሆናል አይነት ፋዝ ቢወሰን ጥሩ። ያኔም ፀጉር ቤት ስትሰራኝ እንደዛ ነበር መሰለኝ። ከዛ እንዴት እንደሚመረጣል ያልተረሳ እና እንደዛ አሰብኩኝ ፋይናሊ። ምክንያቱም በጣም ነበር ግራ የገባኝ እንዳልኩሽ 100% ሹር ነበርኩ። ሶሻል ይሰጡኛል በደንብ ነው በቃ የምሰራው ኦፊሻሊ ብዬ ነበር። ከዛ በቃ ደረደርኳቸው የጤና እንትኖቹ እንዳደረደርኳቸው እና ሳይካትሪ ነበር አንድም ፕላን እዚህ ደግሞ አይሰጥም ታውቀው ነው። ከዛ ሳይካትሪ ሳይሆን ሲቀር በቃ ሞር ህፃናትን ወዳለሁ። እዛ ውስጥ ያለው ነገር ደግሞ ከነሱ ጋር ይገናኛል፣ ከእናቶች ከህፃናት ጋር ይገናኛል። እግዚአብሔር ፈቅዶ ከኖር አደርገዋለሁ፣ አሳካዋለሁ የምትይው ነገር የለም። ከዛም ግን ይሄን ብማረው ፓዝ ይሆነኝ መንገድ ይሆነኛል ብዬ ስላሰብ ትጸልያለሽ ጸልዬ እሱን ሁሉ የተረዱ አሁን ንግድ ላይ የምትንቀሳቀስበት መንገድ እንዳለው ነው። አሁን ካዩ ከጤና ዘርፍ ትንሽ ከበድ የሚለው አንዱ ፔዲያትሪክስ ነው ማለት እንዲህ መሰራት ህፃናት ሲሆኑ አይሆንም በሽታቸውን አይነግሩም ምናምን ስትወርድ ምናምን ፊት ደብስር አሁን ሰሙና ፓራቶች ነበር እና ደብስር ራሱ ፈልጎ መባት ሳዛና እንደ አይነት ከፖሊስ ላይ የሚወሰንሽ ማለት ማወቅ ፈልገን አንደኛ ከመሬት ተነስተሽ ዲፓርትመንቱን አልመረጥሽም። በነገራችን ላይ ስለ ዲፓርትመንት ያለው ኤክስፒሪየንስ ማለት አሁን ከዚህ በፊትም አንስተነው ነበረ። አርክ ስትገባ ስዕል ብቻ ነው የሚባለው። ልክ ፔዲያትሪክ ሲባል ደግሞ ህፃን ልጅ ማከም ነው የሚባለው እንጂ ከዛ ሌላ ምንም የምታውቀው ዲፕ የሆነ ነገር ነው ሊችላል የለም። አሁን ሶፍትዌር ሲባል ኮድ ማድረግ ብቻ ነው እነሱ የሚማሩት። ዲፒ ዲፓርትመንት ሲመረጥ ዲፓርትመንቱ ምን እንደሚሰጥ እንዴት እንደሚማሩ ምናምን ነገር ግልጽ አይደለም። በዚህ አጋጣሚ አንቺም ለሚያዩ ሰዎች
ፔዲያትሪ ውስጥ ምንድን ነው የሚማሩት? ኤክስፒሪየንስ የሚያደርጉት ነገር አይ ቲንክ እንትን ነበራቸው አፓረንቶቻችሁ ነበር። በመጀመሪያ ዲፓርትመንት እንደወሰዱ አፓረንት ወጡና ስለ ዲፓርትመንቱ ምናምን እስኪ በደንብ አስረጅ ማለት ሰዎቹ በደንብ የሚመለከት ሰው ምናምን እንዲያውቀው ሜቢ ፓሽን መሆኑ እዚህ መግባት የሚፈልግም ሰው ይኖራል ምናምን የምትማሩትና ምን ይመስላል እስኪ እሱን ነገር ብታስረዱ አሪፍ። የጤና ትምህርት እኔ በጣም እርግጠኛ ሆኜ የገባሁት እንዴት ነው ለገንዘብ ተብሎ አይገባም፣ ፕላስ ደግሞ ቀላል ነው ብለሽ አትገቢ። ለሰው የመርዳት የሆነ የቻሪቲ ሀርት ያስፈልግሻል። ያየሁት እሱ ነው። ስገባም በቃ እንዴት ነው ገንዘብ ሰራበታለሁ ብዬ አይደለም፣ የሆነ ህፃናትን እረዳለሁ የሆነ ባወቅኩት ልክ ብዬ ነው የገባሁትና ብዙ አሁን እኔ ማውራት የምችለው እስከ ተማርኩት ድረስ ነው። የሰርድ ይርን ላወራ አልችልም፣ የፎርዝ ይርን ላወራ አልችልም። ግን ሰከንድ ሴሚስተር ላይ ላወራ የምችለው የትኛውም ትምህርት ይከብዳል ማለት ሎድ አለ፣ ማንበብ አለብሽ፣ ማወቅ አለብሽ። ጤና ሲሆን ደግሞ ኬርለስ አትሆንም። አሁን እንዴት ነው አፓረንት ነበረንና እያወራን ነበረ ያየሽውን ነገር ታወሪያለሽ እና አሁን ክላስ ውስጥ የሆነ አስተምራሽ ኤክስ ሲገባብሽ ኤክስ ነው የሆነ ሰዓት ራይት ነው። ያንን ያላወቅሽውን ነገር ግን ሆስፒታል ሄደሽ ፔሸንት ላይ ስህተት ከተፈጠረ ኤክስ ይሞታል ማለት ነው እና በዛን ያህል ልክ ነው ጤና ስትገቢ እንጂ ምንም የተለየ ነገር የለውም። ህፃናትን ብቻ አሁን እኛ አፓረንት ስንወጣ ትልልቅ ሰዎች ላይ መጀመሪያ ላይክ መርፌ ማስገባት ካኑላ ካወቃችሁ ሆስፒታል ታማችሁ በዙሪያ ሐኪሞች አላችሁ እና የሚያወሩት ነገር ትፎ በነገራችን ላይ ጭራሽ አንዷ የተቃጠለ ሰው እንደመጣችልኝ ፎቶ ታውቃታለች። እና ተቃጥሏል፣ ኤሌክትሪክ አቃጥሎት ፎቶን ይዛለች እና አሁን ላይ ኢንጂነሪንግ የገባሁት ቻሌንጅ እንግዲህ አሁን ከጤና የሚማሩ ሰዎች ጋር እኮ በተለይ ሳይኮሎጂ በተለይ እዛ የሚማሩ ሰዎች ካሉ የሆነ ነገር ታማል አንተ በሽታ ይሄ መድኃኒት ጋር ነው ኤክስፐሪመንት ሊሰሩ ራሱ ይፈልጋሉ። በጣም እውነት እኔም ይለኛል ነው ቤት ኬክ ከሆነ በቃ የሁሉንም ደም ስር ነው የማየው። በቃ የተማርኩት ያው ቬን ነው ጋር እናቶች ኮመን ኮርስ ይባላል። ለምሳሌ በቬን ውስጥ ደም መስጠት ኮመን ትልቅ ሰው ትንሽ ሰው አይሜን ህፃናትንም ቢሆን ኮመን ኮርስ አለ። ግን ሰርዲ ላይ ስትገባ በቃ ፎከስ አድርገ የህፃናት ብቻ ትማር ስለ ምንድኖች ያረገዙ እናቶች ሊሆን ይችላሉ። ጤና ጣቢያ ሲሄድ የሚቸገረው ደም ስሬ ነው ያጡታል። ቤት የሆነ ጊዜ ትዝ ይለኛል። እዚህ ጋር ፈለገች አጣች፣ እዚህ ጋር ፈለገች አጣች። መጨረሻ ላይ እዚህ ጋር ወጋችኝና ይሄ ሸወራራው ሰውዬ ቲክቶክ ላይ እዚህ ጋር መጥቶ እዚህ ጋር የሚወጋው ልክ እንደዛ ነው መለማመጃ ያደረገችኝ። እና ህፃናት ደግሞ ሲሆን አይተክ ያስቸግራል። እንደ ሰው ግትርትር አይደለም የሆነው ወፋፍራም ናቸው። አንተ ግን ልጉሮስ ያልሽ ህፃን ገጥሞሽ አያውቅም? ህፃናት አሉ እዚህ በጣም ደስ የሚሉ ህፃናት አሉ። ግን ታማኝ የሚመጡት ያሳዝኑሽ በጣም ነው የሚያሳዝኑት። እንደውም ፔዲ ዋርድ አለና ሄደን የህፃናት ዋርድ በቃ ይለዋል ዶክተሩ እንትኑን ቬኑን ለማግኘት ማለት በቃ አስጠልተን መጣሁ አልቻልኩም ያነሳት እና ይከብዳል በጣም። እኔ እንዴት ችዬ እንደማውቀው በጸሎት እና በጾም ከቻሌንጂንግ ነው በጣም ይከብዳል። ፔዲያትሪክስ ላይ ደረስን። ግን እዚህ ጋር የረሳነው ፖይንት አለ። ግቢ ድራሚ እንደመጣሽም ቢዝነሱ ነበረ ማለት እስከ 11 ድረስ መካኒክ ውስጥ 12 እየሸጠች ነበረ። ቢዝነሱ ነበረ።
12 ላይ ከመጣሽ በኋላ እዛ ጋር ፋዘር አያውቅም። መርካቶ ልጅ ነሽ ምናምን ወዛደር ተሸክመሽ ያስገባሽ። ግን ዱራሜ መጥተሽ አይከብድም ወይ? የሚያመላልስ መኪና ማግኘት፣ የምታምኚው ሰው የሚያመጣልሽ ማግኘት። ከዛ ደግሞ ውሳና ጀስት 5 ሰዓት መንገድ ነው እና ደግሞ ከተማ ስለሆነ ቀላል ነው። ዱራሜ ካምፓስ ላይ ሆነሽ ቢዝነሱን ቀጥለሽው ነበር ወይስ ጋር ወስድሽ? ቦታውም አይመችም። ፕላስ ደግሞ ሶሻል ካልገቡ ምን ይሰራል ይላል ቤት ታውቁት በቃ ተውኩትኝ እና አለበር ድራሚ ላይ እዛው እንዴት እንዳልጀመርሽ ለምሳሌ እንደሰማሁ ከሆነ አንድ ጎረቤት ቤት ብቻ ነው ያለው። ዴሊቨሪ እኔ ሶስት ሻይ ቤት ሰምቻለሁ። አንድ ሱቅ ምግብ ቤት ነው እንጂ ጎረቤት ቤት አላለም። ሶስት ምግብ ቤት አለ፣ ጎረቤት ቤት አይደለም። የብራሚ ያለች ኮመንት ላይ ያሰረው ምግብ ቤት ላይክ ካፌ አለ ግቢ ውስጥ ምግብ መብያ አለ በስነ ስርዓት ያለው ከስድስት ያለነሰ ካፌ አለ። ብዙ ነው ህዝብ እዛ ግን ይበቃቸዋል። አንድ ሰው በቀን ውስጥ 2-3 ነው የምታገኘው። ሳፈስ በቃ እንዴ እየተላለፈ ነገር ሰምቻ በጣም ወይ በተለይ ደግሞ ካፌ የነበርኩኝ ያኔ ስለመላለስ በቃ እና ደግሞ ዱራሜ መዘለጥ አይቻልም ማለት ይሄ ነገር እንግዲህ ያ አዋራ ነው። እኔ ራሱ ብዙ ጊዜ ሲልታ ነው አደረኩት። አንድ ጫማ ተበላሽቷል። ጥቁር ልብስ የለበሰ ሰው ጥቁር ልብስ ለብሶ የወጣ ሰው ሲመለስ ሌላ ከለር ማለት ነው። እንደዛ አይደለም፣ ያለፈ ታሪክ ነው ይሄ። አሁን ተሻሽለ ያው ሪያሊቲውን ነው። ድራሜ በጣም ዋይቤ ተለውጧል። ይሄኛውን ሴሚስተር ኦልሬዲ 1 ወር ምናምን ነው አፓረንት የነበራችሁት እና እስቲ ያው እዛ በምቆዩበት ሰዓት የተማራችሁት ነገር ይኖራል ምናምን ነገር እስቲ ጀባ የምታዘርሽ እዛ ሄደሽ ነው ከተበልሽ ደግሞ ለሱ የተማረ ከተመይ ታረፍብኝ። ኦኬ ግን እንዴት ነው ዱራሜ ላይክ እዚህ እንደመጣው ፍሬሽን እዛ ተማርኩ የመጀመሪያው ሴሚስተር። ከዛ እንዳልኩሽ ፌሎ ላይ በደንብ ነው የምግባባው እና በአጠቃላይ ለአብዛኞቹ ጤና እንደማልገባ ነበር መጀመሪያ የተናገርኩት እና ከዛም በጣም ሞቲቬት አድርጌያለሁ። ዱራሜ ተታነቴ ነው የምንሄደው እኛ እኮ ነው ያለ አስባለሁ በጥብቅ ይፈጥርና ወደ ኋላ ቀርቶ አይ ቆይ እናንተ ቆየው ነበር የምን አሁን ሁሉም በዚህ ከጓደኞቼ እኔ ቤት ተለይቼ መጣሁትና በቃ እንዴት ነው ብላችሁ እግዚአብሔር ሀሳብ እዚህ ሊሆን ይችላል። መንፈሳዊ ያደርገዋል ወይ ጸልዩበት ግን አይ ጓደኞች ሲመጡሽ አይገርምም? ተውኝ። እንዴት ነው ቤት ሄደህ ነው እዚህ የምትመጣው? ኦኬ ቤት ሄጄ ተስተካክዬ ከዛ እቃ ለመውሰድ ነው። በእርግጥ የት ነው ግን ምንም ማድረግ አይችሉም። እና ልክ እዚህ ለመጣው ለእኔ በጣም ከብዶኝ ነበር። አንደኛ እዛ በደንብ ፌሎ ላይ ዲፕ ስለገባው እዚህ በደንብ አልቻልኩም። የተወሰነ ሰዓት ጋር ወስጄ ነበር። ከዛ በቃ አሪፍ ጊዜ ነበረኝ በጣም ዶር ውስጥ 3 እና 6-8 ትሆናላችሁ ተብለው አስፈራርተው ነበር ማለት ነው። በቃ 3 ነበር 8 ያሉ ግን ስቲል ነው 6 ተማሪ ነው የሚመጣው። እኔ 6 አይደለም ግን 6 ነው ኮመን በዚህ አጋጣሚ አንድ ጆርናል ስትንገ በዚህ አጋጣሚ እኔ ደስ ይለኛል ማለት ባቶ ዩኒቨርሲቲ ለዚህ ስራ አንዱ እኔ ማለት ቤት ለመጣ ታክብሪ ለነገዱ ግን ከነገዱ ጋር ይዝ ነው ይሻለኝ አብረን አንድ ይወርቁል አዛ በበነግ ይሰራል። ሴቶች ዶሮ ላይ ከቻልኩኝ ከሷ ጋር ታች አደርግላችኋለሁ። ምን ይላል ስለፊቱ ጥራት ተጨንቀዋል እንደው እንትና አርዳለሁ ይመጣፋል አለ ወይ ዚያ እግዚአብሔርን ማስታወቂያዎች ለምሳሌ ቦንድ አለ እርዳ አለ የሚል አለ ልብስ እናጥባለን ይለጠፋል። እናንተ ብሎክ ላይ እና እንትን የሚልም ባለፈው ልብስ ማጠቢያው ጋር ቀይ ቲሸርት የወሰድሽ ልጅ አውቄሻል ካልሽ ግን ለሚደርስብሽ ነገር ብላ ከዛ ቢጫ ቀይ
ጥል ጥሩ አይደለም። ጌታ በኢየሱስ ስም እንደው ተግባቡ ብዬ ከታች ኮመንት ብዬ አስቀምጫለሁ። ይህ ማለት እኮ ቀይ ልብስ አንለብስም ነው ቀታባልሽ የኔ ነው ብላ ብቻ ግን ደስ ይላል። እኛ ሴቶች ደግሞ ብዙ ነገር አለ። ቀስ እያልን ፋይሎችን እናወጣለን ሴቶች ሲመጡ። አይ ግን እኔ አሁን ለአንተ እንዳላችሁት ልብስኛ ከጠፋ ጠፋ አይደለም እንዲለጠፈሽ ለሞራልሽ እኮ ነው ስሜት ለማለት ነው እንጂ አይ በቃ አይመለስ ይፈጠራል። ተቀላቅሎ የሚገባበት ሰዓት ይፈጠራል። ሊያውም ገጥሞኝ የሚያውቃል። እንደዛ ሲገጥመኝ ጅስ ተጽፎ ካየህ ሄደህ ያስቀምጣለህ። የሆነ ጊዜ ምን ሆኛለሁ ልክ ሳስገባው ማለት ተቀላቀለ የሆነ ሱሪ አላውቀውም የማን እንደሆነ ብላክ ስለነበረ እኔ እሱን ብላክ ነው የሚወሰድኩኝ። ከዛ ወስጄ የነበረበት አሰጣሁት ማለት ነው። የማን እንደሆነ አራት ቀን ሙሉ ተሰጥቷል። እንደ ተማሪው ሰደው ሌላ ሰው እንዴት ነው ታጣቢ ይገርም አየሁት። ከዛ በኋላ የተለቀባል አቅ ያጋጣሙ ጥርስ ቤተፋች መልሽልኝ እና ተቃራኒ ጨሙ ግቢ በጣም ጨዋ ግቢ ነው። ሰርኩት የለም እንትን አይ ግን ለዚህ ሲባል ሰርቆት በዘር ነው ማለት አይደለም እንዴ? አጥበን ምናምን እዛ ትተን እኔ አስታውሳለሁ 2 ቀን ምናምን ልብሴን አስጥቼ በስቷለሁ ነው። ሌላ ጊዜ ሆኜ ለምን አስጥቼው ነው እንጂ እዛ ዶርም ላይ ግን ታጥባለህ ያጥባሉ ሁለት ቀን ረሳሁትኝ። በሶስተኛው ቀን ተመለስኩ። ሲዘው ሁሌም ሌባ አለ ለማለት ደግሞ ከለስነትም ነው የሰላም አምባሳደር ዋጪ ታጥባለህ ወይ ተባልክ ነው መልስ ያው ባላጥብ አላሰጣም። በብዙ ነገር ይሰጣል ግን አይ ዋጫም እንትን ነው እንዴት መሰለህ ቅርታ ብሉልን ነው። ብዙ ጊዜ አስተውለህ ካየህ ግቢ ላይ ራሱ ሴቶች ናቸው ጠዋት የለበሱት ከሰዓት አይለብሱ። ወንዱ ሳምንት 2 ወር ታገኙ ይችላል። በእምነት ነው ታጥቧል ብለግኛ አታሳሽ ውሃ ሸንተው ነው የሚመጡት። ንጹህ ናቸው። ሴቶች ዶር መንካዊ ውሃ መጥፋት የለበትም። ውሃ ቋንተ ለሳምንት ምናምን ከጠፋ እናንተ ጋር ወንዶች ጋር ግን ብዙ ጊዜ የሚሰማው ነገር ልክ ውሃ ሲመጣ እዛው ታንከሩ ላይ ነው ሳሙና ይዘው የሚጠቀሙ። እውነት ነው ወይ እለፍትና የወጡን የቤት ጉዳይ ራሚ በነበር ሰዓት ያለው ነገር አልነገርሽም። እያነጻጸርሽልኝ ነው ጥሩ ነው ምናምን ግን አሁን ያዋቸው ነው የተወሰነ ብለሽልና ግን ቅድሎ መንጻት የተወሰነ የለም። ዋጫ መስሎኝ ምንድን እንዴት ነበር ምታዊ ነው ማስተካከል እስላም እኮ ዋጫው ነው ሜካፕ አስገቢሮ ያዘው ያ ሰውት ሲላ ዋና ግቢ እዛና እዚህ የተለየው እዚህ ዛፍ አለ እዛ ዛፍ የለም። እዚህ ፕሬዝዳንቱ አለ ባይዘው እዛም እኮ የግቢ እንትን ነው ምክትል ነው ተጠሪ ብራንች ስኮር ብራንች ሆን አለው ወንኮ ነው ማለት ነው። በዚህኛው ስራ ደግሞ የሚተዳደር እሱም በዚህ ስር ነው። እኔ ስራ አልገባም። ግቢው ስለምወደው አዳራሽ ግቢው ስለምወደው ራሚና ሚሊ ቀረን እኮ እንቀሳቀሳ አይናንተ ለምሮቻው እንደዚህ የክፋስታ ነው ሳልቸርኩም እንዴ ለምን ግቢ በጣም ነው ትቀልዳል። ነፃነት እኮ ደስ ይላል። ወይ በጣም በተለይ ለከተማ ልጅ ግቢ ይችላል በጣም በነገራችን ዱራሚን ያገዘው ዋጪን ያመሰግናል ነው ያ ግን ያ አልፋል ነው እንደ ቅድሙ ተባለ ተፈልገው ድራሚን እኮ በጣም ደስ የሚሉ ቫይቦች አሉት። ለምሳሌ እንዳለችው ትንሽ ስትሆን የሚኖርህ ህብረት አለ። እሷ ግቢ ማነው ፌሎ እንዳለችው ሁሉ ግቢ ጉባኤ ልጆች አሉ። ሙስሊሞቹም እንደዛው በጣም ኢንቲሜትድ ነው የሚሆኑት፣ ስትሮንግ ይሆናሉ። ከዛ ደግሞ ትንሽ ሰው ነው ከዛ ሰው ጋር ደግሞ በጣም ትቀራረባለህ። እንዴት ነው የትም አትሄድም። አሁን ካንተ ጋር ደግሞ ኮራረው እዚህ ግቢ ከሆነ በጣም ታይተሽላል። በዚህ ያልክ ድረስ አትገኝ ላስ ደግሞ
ለእንዴት ነው አሁን ብዙ ጊዜ ተማሪ ዩኒቨርሲቲ ከሄደ ይበላሻል ነው ይባላል አይደለ? ለምን ቢባል ግቢው ጋር አካባቢ ያሉ ብዙ መጠጥ ቤቶች ይኖራሉ ምናምን። ማጆሪቲውን ይህንን ለማግኘት ከተማ መሄድ አለብሽ። ከዱራሜ ከተማ ለመሄድ ደግሞ መንገዱ በጣም ከባድ አቧራ ነው። እንዲህ እያልሽ ነው ምናምን ፀሐይ አለ አይመችም። እና ከዛም ይጠብቅሃል። አሁን ይሄ እንዴት ነው በልጆች ፒር ፕሬዠር ሆነሽ ሄደሽ ነገር ላድርግ ወላጆች በጣም ያስፈራችሁ ልጆች ዱራሜ ግን ቆይ መጀመሪያ ላይ ስትጠቅሽልን ፋዘርሽ የሚቆጣጠር እንደነበሩ ነው ነግረሽናል። እና ያው በቁጥጥር ያደገ ልጅ ልክ ግቢ ሲገባ ይበላሻል ወይም ደግሞ በጣም ለብዙ ኢንቫይሮንመንት ኤክስፖዝ ስለሚሆን በቃ ሌላ አይነት ላይፍ ውስጥ የመግባት ነው ነገር ይኖራልና አንቺ ግን እንደዛ ነገር አላስተዋለብሽም። እና እንዴት ነው ነገር የሚታየው? በእርግጥም እግዚአብሔር ጠብቆኛል። እዚህ ጋር እኔ ያደረኩት ነገር አለ ብዬ አላስብም። እግዚአብሔር ይጠብቃል። ኦብቪየስሊ አንዳንዴ አይምሮሽን ይከፍታል እንዳትጠፊ ይጠብቅሻል። በቃ እንዴት ነው እግዚአብሔር ነው ከኔ የሆነ አንዳች የለም። በእርግጥም እኔ በጣም ተጫዋች ነኝ፣ በጣም ተግባቢ ነኝ። ከዛ ደግሞ ለነገሮች ችኩል ነኝ። ነገሮችን ማየት ፈልጋለሁ። ሜል ካደኩበት ኮሚኒቲ ነገር ስላደኩ በዚህ አጋጣሚ እና ግን እግዚአብሔር በእርግጥም ይጠብቃል፣ በእርግጥም ይረዳሻል። ከንቱ እንደሆነ ያ ነገር በቃ በፊትሽ ምንም እንዳይደለም የሚበልጥ ነገር እንዳለ እና እንዴት ነው ሰነፍ ሰው ከራሱ ነው ጠቢብ ሰው ከሰው ይባላል። እና እኔ ያደኩበት ኮሚኒቲ አብዛኛው ሰው በሱስ በጫት ፕላስ ደግሞ ያለ እድሜ ያርገዘው እህቶችን ያለውና በቃ እንደውም ብችል እነሱን ባግዝ ብችል ነው እንጂ ሀሳቤ ወደዛ ነገር ጭራሽ አይወይም የለም ሀሳቤም የለምና እግዚአብሔር ነው የረዳኝ። በዘቀጣም ግን የዛን 9 እና 10 በጣም መረበሽ የጀመረችበት ሰዓት ፋይሬጅ ላይ ያደረገችው ቢሮ ነገር ባክስ ላይ ወርድ ብትይ ምን አድርግ ያለው 9 እና 10 እንዴት ነው እንትን ነው እኮ ደስ ይላል የሆነ እንዴት 9 እና 10 ነበር ኢንፋይት እንዴት ነው ኮቪድም ነበር ባይዘ በዚህ አጋጣሚ 9 ላይ ኮቪድ ነበር። በቃ የሆነ እንዴት ነው አዲስ ተማሪ ነኝ እና በቃ ሆነ ያ 9 እና 10 አጎይ ሰፋት 12 9 እና 10 የተለየ ነገር አድርጌያለሁ። ካፕሎች ነበር ማጆሪቲ 12 ታውቂያለሽ ካፕሎች አሉ እና እኛ ኤክስና አይፈልግ ማታንተ እስኪ አዎ እሱ ማለት ከዛም ደግሞ ግን እቺ ነገር አለች። አሁን ለምሳሌ ሲኒየሮች ግቢ ስትመጣ ፍሬሾች ልክ ሲመጡ አላ ልክ እንደዛ ሃይስኩል ስትገባ ደግሞ 11ኛ ክፍል ያለ ሃይስኩል ተማሪ 9 እና 10 ነው እንዲህ ብሎ ስለ ግቢው ማላመን ነው እንመካከር ተብሎ ይጀምራል። ወንዶች ጥሩ ምካሪ ናቸው እና ቀጥል አይ ካዙ እንደዛ ነው መክረው ነው የሚጨምሩት ነው ያደርጉ ከርሽ ካላለሽ አትመጭም ነው እና አፓረንት ገጠመኝ የአፓረንት ላውራ አይደል? አፓረንት ላይ የሚያስቁ ገጠመኞች የሉም። በእርግጥ የሚያሳዝኑ ናቸው ማጆሪቲው ማለት ነው። እና እንዴት ነው እኛ ተማሪ ነን፣ ግን የምንለብሰው ጋውን ነጩን ጋውን እና ዶክተር ነው የሚመስላቸው። ከወረዳ ነው የሚመጡት፣ ከከተማው ብዙ ሳይመጡ እና አንዴ የገጠመኝ ሴትዮዋ ከእግሯ እስከ ላይ ሙሉ አውጣለች እና በጣም በቃ ደንግጣ ተናደራለች። እንዴት እስከዛሬ ለምደራ መጣቻቸው ማለት እዚህ ድረስ እስኪደርስ ለምቆ ብለን በቃ ተሳስበን አበድንባቸው ተማሪዎች ሆነን ማለት ነው። በቃ ሪስፔክት ሰጥተውን በቃ ገንዘብ እኮ ስለሌለ ነው በቃ ሊያለቅሱ ደረሱ ማለት ነው። እና አዘንን ምናምን እና ብዙ የተለያየ ኬዝ እሰማለሁ፣ ፐርሰናሊ እሰማለሁ። ገንዘብ ኖሯቸው ማይመጡ ሰው ስለሌላቸው ሆስፒታል ይዘው ማይመጡ ደግሞ መጀመሪያ በባህላዊ ሕክምና
ሞክረው ሊሞት ሲል ይዞ ይመጣል እና ማጆሪቲው ሆስፒታል የሚያሳዝን ገጠመኝ። ከዛ ኢመርጀንሲ ላይ ደግሞ ስትመደቢ ሊሞት የደረሰ ሰው የምር ማለት ነው። ተስፋ ያለው እንዴት ነው በሕክምና ኤቲክስ ውስጥ እኛ ስንማር ለምን እንደሚሞት አንድ ቀን እንደሚቀረው ብታውቂ ነርስ ኤቲክስ የሚፈቅደው ልክ እንደሚሞት ነው ትሪት ማድረግ። አሁን በጣም ሀርት ኬዝ ኖሮበት ድንገት ሊሞት እንደሚችል ዶክተሮች ከተናገሩ ነርሶች ግን እስከሚሞትበት ቀን ድረስ ኦክሲጅን ባከላ ይሰጣል። በቃ ይሄ ኤቲክስ ነው እና በቃ ሞት ኖርማል። የመጀመሪያ ቀን ወይኔ ምናምን ብለን ተሰብስበን አብረን ሁለተኛ ሶስተኛ ቀን ሞተን እንዲህ ብለን ነው የምንሄደው። አዳብት ከማድረጋችን ያ ሲገነዝ እናያለን እና በጣም ነው በቃ የሚከብደው። በላይ ጋር አይናማ ሬሳ አይማን ትጨፍላለች አይናማ ሬሳ የተሻለ እስከሆነ ድረስ አይንም ከዚህ በኋላ አይናማው ብዬ አንተ ለማድረው ከዛ ደግሞ ሬሳውን ወስዱ ቤተሰቡ ሊቆር ይላቸው መሰለኝ ከፈለና ከዛ አንተማ አንተ አይናማ ወሰደ ሰው ይረዳው ሶሪታ ይባላል። በዚህ እንግሊዘኛ ስም አለው። በዚህ አጋጣሚ ረስቸዋለሁ። እኔ ጤና ተማሪ መሆን ቻንስ እንዴት ነው አልነበረም። ፍላጎቱም አልነበረኝም። አታስዋሽ። ፍላጎት በዚህ ኑሮ አይደለም ውጤትም አይመስለኝም የሚያስገባኝ። ከዛም ግን ፍላጎቱም አልነበረኝም። ባዮሎጂ እኔ ከህይወት ቀን ጀምሮ እሱ በዚህ ሴት እኔ በዚህ ከዛ እንገናኝም ሁላ። ከዛ ግን ምን ብዬ አስቤ ነበር መሰላችሁ? ልክ ትግራይ በነበርንበት ሰዓት ምናምን ነው ከጦርነት ምናምን በኋላ በጣም ብዙ ሬሳ አይቻለሁ። ኦቨር በጣም ማለት ነው። እና እነዛ ሬሳዎች ካየሁ በኋላ ላይክ ጤና ተማሪ ሆን እኔ ካሁን በኋላ መወጣት እችላለሁ ምናምን ብዬ አስቤ ነበረ። በላይ እንዳለው አይናማ ሬሳ አይቻለሁና ማለት እንዴት ነው አይናማ ሲል ወደ አይኔ ላይ መጣ። እንዴት ነው ተጋለ አይኑን ከፍቶ እንደዚህ ሬሳ ይቻላል። እኔ እንደዛ አይደለም አይኑን ትልቅ ነው መሰለኝ ተረጋግጣለች እኮ አይኑን በቃ እንዲያፍጥጧል ሰው ከዛ ግን እንትን ነው ብሬን አንተ በጨዋታው አይናማው ሬሳ እንትን አልክ። እኔ አይናቸው ወዲያው እንትን ይላሉ። እኔ እንዳየሁት አይናቸው ወዲያው ይሸፍኑታል። አታዩ አንደኛው እንደዛ አይነት ሬሳ አይደለም። እዛ እኮ ያው ተረባካችሁ ብቻ ከባባድ የሆኑ የምታያቸው ነገሮች አሉ። ኖርማል ህፃን ሰው ደግሞ ማጀርሻ ፔዲያትሪክስ ህፃን እንዴት ነው አንድ የገጠመን በጣም ረጅም ሰዓት አመጣለች እና ምንም ደህና ነው ብለው ስታጠው የለም እና በቃ አባትየው አዝኖ ቆሞ ያየዋል። ልክ ህፃኑ ከሞተ በኋላ ቼክ ሊያደርጉት ማሞቂያ ያስቀምጠው እንደ ሞተ ማመን ይከብድሻል። በኢየሱስ በቃ ጌታ ሆይ በቃ ሞተ ነው ብትይው እና በቃ አባትየው አዝኖ በጣም አስቢ። እናትየው ደግሞ የሚሰማት ስሜት እንደዛና 9 ወር እንደዛ ደግሞ መጣ ሰው ልብ ይሰብራል። የምር ለህፃን ልጅ ልብስ ገዝተህ ምናምን እየሄድክ ያለው አንተ ልብስ ነው የምታወራው። እሷ ጭንቅላት ኤክስፔክት አደረግን። በቃ ልክ ለነገሩ እናት ስታረግዝ 9 ወር በሆዷ አባት ብቻ ከባድ ለዛ ነው የሚተድቀው ምግብ ያተከለታተነውና አንቺ እንደመጣሽ ነፋሪዎቿ እዚህ አይደለም አልኩ። አይቻልም ነገር አሉ ሳለፈ ምናምን ከዛ በቃ ካፌ ሆነሽ ግን ስጋዋ ይቻላል። እኔ አሁን አይሰጠም እና ይቻላል ማለት በዚህ ያለባ
ኧረ ተይ ጓደኞች ብዙ ጊዜ እንደውም የእሱ ዕቃ ስታጥብ ነው የማያት። ጨጓራ አሁንም አለ በእርግጥ አሁን ለምሳሌ ካፌ ሰርፍ አለ ነው እና ሰርፍ ላይ ቪዲዮ ሌላ ሞት የሚመጣ ማለት ይችላል። ሌላ እሱም ላይ አልገባቸው ካፌ ማላየውም አንተ እኔም አይቻላል እንደዚህ ካፌ ጋር ገባለሁ እኮ ግን አለ እንደዚህ አጤሪ ነው እኮ ቪዲዮ እያየሁ ሌላ ነው እኔ ካፌ ሲዳይ ወይ ላይ የሚመጣው ቁመት ነው የሚለካው ከኋላ በጣም ብዙ ወንድ ነው መሀል ላይ ወንዶች ስፔስ ካፌ የምትጠቀሙ ወንዶች ዲስፕሊን ናቸው ናቸው የሚገኙበት ታይም ብዙ ጊዜ የሚያደርጉ ሴቶች ናቸው የሚገኙበት ታይም። ከዛ ደግሞ መጥተው በቃ ተረጋጋ ሴቱ ነው እዛ ወሬ ሲያወራ ከሚያወሩት በኋላ ብቻ ደስ ይላል ካፌ አሁን ብዙ ጊዜ ለመፈር ይሞክርና እኔም ካፌ ሲባል ያወጣለች ጣጣለው ምናምን ወይ ዲና ስፔሻል ቤተሰብ መሆን አለብሽ ይባላል። ደግሞ ትንሽ ብትንቀሳቀስ ይሻላል። ያሳዝኑኛል የምረግና ካፌ የሆኑ ሰዎች አንተ ሲያሰቃያቸው እግዚአብሔር ምግብ ለመምጣት በቃ ስቃይ አለው እኮ ግን በዛው ልክ ደግሞ የሚጠቅም ነገር ነው። ለምን ካፌ መጀመሪያ አስቶስ እንዴት ነው ሀሳብ የሚመጣሽ? አሁን ግን እንደዚህ አይነት ጥያቄ ጥሩ ነው። እንዴት ነው ሀሳቡ? በቃ እንዴት ነው አንደኛ ጤና ተማሪ እንደሆነ ሳስብ ረጅም ሰዓት ነው ካፌ የሚፈጀው 5:30 30 ደቂቃ የሚፈጅ መነሳት ይችላለሁ እና ሌሎቹ ሰዓት ይባክናል እና እሱን ኮንሲደር አደረግ ፕላስ ደግሞ ንግድ እንደምጀምር ወሰንኩ በስነስርዓት ንግድ እዚህ ፍሬሽ ላይ እዚህ ስራ ጀምራለሁ ብዬ አሰብኩ። የሜዲቴሽን ታይም ነበረ ካፌ በሆንኩበት ሰዓት ቤተሰብ ማስቸገር የለብኝም። ሰው ስራዬን መጀመር አለብኝ ፕላስ ደግሞ ሆዴን መቆጠብ አለብኝ አሰብኩኝና ከዛ በቃ ካልኩሌት ማድረግ ጀመርኩ ብሩን ስንት እንደሆነ። ከዛ በቀን 2 ከተበላ ይበቃል የሚል በቀን 2 የሚይዝ ተመልካች 6,000 ምግቡ ምንድን ነው? አሁን ለምሳሌ ልበላ እችላለሁ፣ እርጥብ ልበላ እችላለሁ። ገባሽ? አሉ አንዳንድ እኔ የምግብ ጉዳይ ካነሳቸው ብዙ ጊዜ እድሜ ሳን ለነበረ ባላት ተመክና በቀን 3 ከምታግበሰብስ አራተኛ ካፌ ዜፎር ደግሞ 5ኛ ጤር ጥባት ገዥልኝ ብሎ የሚጀምር ሰው አሁን እንደዚህ በጣም እኔ ራሴን መግዛት አልችልም። ቢ ባለ ቁጥር ሄጂ ነው ቴንኪዩ እንደዛ መሆን ያለበት ሸዋፈሪ አጃጅት ፊልሙ ላይ ከሆነ ሊሞት ሰይፉ ፋንታሁን ምናርስ ካልጋ ስትነሳ ቄንጤህን ገፎን ደግሞ ተነስት ኮይ አገልግል እንዴት ራስሽን ማሳመን እኮ ነው። ለዘላለም ማለት ነው። ለዛ ጊዜ ወደዚህ ቻሌንጅ በቃ ለአይኖች ማሰብ ማሳመስ አሁን ለምሳሌ ሳልበላ ብዬ በረከት ግን እኮ አንተ እንደው ታውቃለህ አሁን እሷ ኦልሬዲ ስራ ምናምን ስለምትሰራ ቢርብህ እንኳን ግዴታ የሆነ ሀስል ማድረግ እንዳለብህ ምናምን ስለምትረዳ እንደውም የሆነ ጫና ውስጥ መግባት የተሻለ ነገር እንድትሰራ ምናምን ሊያደርግ ይችላል እና እሱን ነገር ኮንሲደር አድርጋ ስለነገር እኔ አክቹዋሊ ከእግዚአብሔር በታች ስራዬን ነው በደንብ አሁን እንጂ ቤተሰብ አላስጨነቅም። ከፈለገ ሲያስፈልገኝ የሆነ ታይም እጠይቃለሁ የሚሉትን ይልካሉ። የጤና ተማሪ ሆነና ቢዝነስ መስራት ራሱ እኮ ግቢ ከመግባታችን በፊት የዩኒቨርሲቲ ተማሪ ሁሉ ከቤተሰብ ብር ለኮፒ ብሎ የሚቀጥል ይመስል ነበር እና እንዴት ነው ፊልሞች ላይ ብዙ ጊዜ የማየው የኮፒ ብር እያሉ ሲጠይቁ ምናምን ስለሆነ ኮፒ ዩኒቨርሲቲ ላይ ስገባ በሺዎች የሚያስወጣ ነበር የሚመስለው
በነገራችን ላይ አሁን በዩኒቨርሲቲ ያለፈ ቤተሰብ ከሆነ ስለሚረዳ አይሰማም ምናምን ነገር ግን ዩኒቨርሲቲ ያልገባ ፋሚሊ ምናምን ከሆነ እሺ በቃ ምናምን ብሎ ይልካል ማለት ነው። እና ግን ወደ ማስታወቅ ስራ በጤና ተማሪ ስለሆነ ምናምን ብላለች እና እሷ ያለችው ጊዜ ለመጠቀም ምናልባት ደግሞ ጤናሽን ለመጠበቅና ትምህርት ላይ ከብዙ ደግሞ በእርግጥ ጤና ያልታወቀ ጨጓራዬንም አለኝ እንደውም የውጭ ምግብ አንዳንዴ በርበሬ ያልተንተከተከ ከሆነ ያደረደረ ከፍቶ ልታመም ይችላል። በካፌ ምግብ ያሳ አላውቅም አሳማኝ ጨጓራ አይደለም እኔ አሳምነኝ ብቻ የጨጓራ እንትንም አይ ለሰው ይወልም እንደየሰው ይለያያል። ቆቃር ምናምን ነው የሚያሳምነኝ እኔ ቆቃር አስረኛ ክፍል ቆቃር ምንድነው ፍጥረቱ አላውቅም። ከአስረኛው በኋላ ነው እና ስደይ ዘይት አሁን ላይ ያምኛል እግዚአብሔር ካልሆነ አዲስ አበባ ሲል አሁን የግቢ ቆቀር ያምኛል እግዚአብሔር በሲሪየስ በስርዓት እና ግቢ ላይ ሆነው ስራ መስራት የሚፈልጉ ብዙ ልጆች አሉ። ነገር በቃ ብዙ ነገር መሞከር የሚፈልግ ነው ሳለት እና ታይሙን እንዴት አድርጎ ማኔጅ ማድረግ እንዳለበት ግራ የሚጋቡ ልጆች አሉ እና ታይምሽ እንዴት ነው ማኔጅ የምታደርጊው? ስራ ምናምን ሊታበቂያለሽ። ኦብቪየስሊ የጤና ተማሪ ከሆንሽ ደግሞ በጣም ማንበብ አለብሽ። ከሁሉም ተማሪዎች ጋር አይደለም አሁን እነሱ ሚዳቸው ሚድ ምናምን ጠብቀው አይደለም ሁሌ ነው በቃ ፈተና ምናምን የሚኖራቸው። ያንን ማኔጅ አድርጎ ስራ ማስቀጠል መቻል ደግሞ የራሱ የሆነ ሀስል ነው። ከዛ ደግሞ ክላይንት በጣም ነጫጫ ክላይንት ይኖራል። ኦርደር ያልደረሰ እኔ ብር እንደዚህ ለአምሳ ብር አሁን 10 ቀን ሽልኝ እንጂ ምናምን ስር ምንታረግ ሸክመ ገዛ በዛ ላይ መሳይነት ማለትና ዛፌሩ ላለች ሰዋይሮት ነው ደስ ይለናል። እነዚህ ሶስቱ ነገሮች አንድ ላይ ነው ማለት የምታረቂው እሱን ነገር ትንሽ ብትይ አሉ ሀቢት ትራንስሽን ነገር ሚስጥርሽን አውጪ እና ብዙ ነገር ይሆን ይችላል። እሺ እንዴት ነው ሰው ፓሽኑን ማወቅ አለበት ማለት አሁን ላይ ንግድ መነገድ የሚፈልጉ ሰዎች ሳይሆን የሚችሉ ሰዎችን ነው ማበረታት። የሚችሉ ማለት የሚፈጠሩ አሁን ንግድ ላይ ኪሳራ የሚባል የሚፈጠሩ በጣም ከሰዎች ጋር ልትጋጭ ትችላለህ እና መነገዱ ብቻ ሳይሆን ከሰው ጋር ኮሚኒኬት ማድረግ እችላለሁ ወይ አንዳንድ ችግሮችን ሃንድል ማድረግ እችላለሁ ወይስ በቃ ይቅርብኝ ምናምን ብሎ ይሄ ሁሉንም ነገር እንደዛ ነው ወይ እና የሚፈጠሩትን ቻሌንጆች እንዴት እኔ አሁን አንዴ የምናጋጣመኝ ማዘር ነች ቅርብ ስለሆነ መርካቶ ናት ተቀል ስታ ምትልክልኝ ማዘር ነች እና ታርጋውን ረሰች ስልክ ቁጥሩ ረሰች ሹፌሩ በምን ይገኝ ማለት እና ቀኑን ሙሉ ክላስ ላይ ደውላ ነገረች በቃ ችግር የለም ምክንያቱ እሷ ተጨነቀች ቀኑን ሙሉ ስትጠቀጥ በቃ ሶኬ ችግር የለም ማለት ከክላስ ወጣሁ መናኸሪያ ሄድኩ ከዛ መናኸሪያ በጣም በዚህ አጋጣሚ በጣም የተባረከ ሰው ነው ከአዲስ አበባ የሚመጡ መኪናዎችን ሁሉንም ማግኘት ይችላል እቃ ስልክ ያለው ታርጋው ጠፍቷል ስልክ ቁጥር ይሰራል እያንዳንዱ ከአዲስ አበባ የሚመጣ መኪና ጋር ተደወለ በቃ እያንዳንዱ ማለት ሰውዬም የት ቢገኝ ጥሩ ነው እቃውን ሳያስረክብ ሌላ ቦታ ሄደ ወደዚህ ቅርብ በሆነች ከተማ ማለት ነው ቦታ ቀርብ እና በቃ ይዘና ተባለ አንድ ቀን ሙሉ ግን ተጨንቀን የሰው እቃ ነው ብር ይዤ ምናምን ትናልኩት ምናምን አንዳንድ ችግሮችን አንድን ማድረግ እችላለሁ እሱን ደግሞ ቼክ የምታደርጊው ትልቅ ነገር ሳይሆን ከጓደኞች ጋር ተጣጥሽ እንዴት ታደርጊያለሽ ነው የሆነ እቃ ጠፍቶብሽ እንዴት ያንን ራስን ከማወቅ ጋር ይገናኛል እኔ ራሴን ስለማውቅ በእርግጥ
እንደነት ስራ ይጀምራል። አባቱ ነጋዴ ነው ስለሆነ አይደለም ወይ አይደለም እስማ እውነት አይደለም በላይ ምን ይላል 100 ኢሞሽናል ኢንተለጀንስ አባት ነጋዴ መሆኑ ኤክስፒሪየንስ የሚያደርግበት ስፍራ አለ። አሁን እኔ እናቴ ነጋዴ ናት እና ስቲል ነው እኔ ንግድ ስራዎችን ሰራ ነበር ባዛር ምናምን ዳቲንግ የሆነ ነገር ቫልዩ አለው እንደምትቆጥ እውነት ግን ደግሞ ሞር እንዴት ነው መሰለክ የሆነ ውስጥህ ላይ የሚኖር ነገር አለ። አሁን እኛ ቤት በጣም ሰው አክቲቭ የሚባለው እኔ በንግድ ዙሪያ ሌሎች ሶስቱም ታናናሾቼ ከቢዝነስ እንደዚህ ወጥቶ ሰውን አሳምኖ ምናምን ከመሸጥ ጋር ብዙ እንትን አይደለም። እኔ ግን ጭራሽ ድለላ ጀምር ይባላል። ማተር የሚያደርግበት እንዴት ነው? ለምሳሌ መስመር ሊከፍትልህ ይችላል። አሁን እሷ መርካቶ ነው ያደገችው። ታክስ ዋይ መርካቶ እቃ እንዴት ማግኘት ትችላለች፣ ዴሊቨሪ እንዴት ማድረግ ትችላለች የሚለውን ነገር ታገኛለች። ግን ደግሞ አሁን ማሳመን የሚለው ነገር አለ። ከከስተመርን ማሳመን ከዛ ደግሞ የመጣውን ብር አጋግቶ አትርፈን አሁን እኔ የሆነ ጊዜ ጥርጅ ሚስጥር ላውጣ እርጥብ ዴሊቨሪ ጀምሬ ነበረ እና ከማስረክባቸው ልጆች አተርፋለሁ 10 ብር ከማምጣበት 10 ብር ከአንድ ድርጅት 20 ብር ማለት ፍሬሽ ይሄ ነገር እና 20 ብር ነው የማተርፈው አይደለም። ሰው በቀን ከ50 እስከ 100 እርጥብ ታስሳለሁ። በጣም ብዙ ከተባለ እስከ 70 ምናምን እርጥብ ከ70 እርጥብ ደግሞ ስንት ብር ታገኛለህ? 70 ሲባዛ በ20 አይደለም 1400 ብር እንዴት ሆን ነበር መሰለህ? አንደኛ ነገር ልክ ትርፉ ሳገኝ ባገኘሁበት ቀን አሁን ለምሳሌ 30 ወይ 20 እርጥብ ልውሰድ በጣም የሚሞትበት ሰዓት አለ 15 ምናምን እርጥብ ይመጣል። እንደዛ ሰዓት ቢሆን አብሮ የሚሄድ ሰው የግድ እርጥብ ይጋበዛል። እኔም እዛ ጋር ሸንተተኝ መላሽ ጊዜ ወደ ጊዜ ከክላስ ማተመቸኝም አቆሙት። ግን ዴሊቨሪ በጣም የሚያወጣ ስራ ነው። በዚህ ሌላ ነገር ካለሽ ሌላ እኔ መጀመሪያ ያሰብነው ከጓደኛዬ ጋር ዶርሜት ሳይሆን ጓደኛዬ ጋር ምንድን ነው ያሰብነው ልጆችን ማስጠናት ነበር። ይደክምሻል እና የሚያስጠኑ ልጆችንም ስጠይቅ አይሆንም በጣም ደክሟቸው ብሩ አይበቃም። ከዛ ካፌ ጎሽ ምግብ ያመጣሻል እና ግዴታ መሆን ያለበት ራሴ ራን የማደርገው ቢዝነስ እንደሆነ ነው የተሰማኝ ማለት ነው። እዛ በፊት የነበረ ኤክስፒሪየንስ አለ እንዳልኩ ነው። ራሴን ቻሌንጆችን መጋፈጥ እችላለሁ፣ ሶልቭ ማድረግ እችላለሁ ብዬ አምናለሁ እና መጀመር ለሚፈልጉ ልጆች ከትምህርታቸው ጋር ከመንፈሳዊ ሕይወታቸው ጋር ቅድሚያ ነው። ከዛ ደግሞ እራሳቸውን አውቀው በጣም የሚጨነቅ ሰው ለንግድ አይሆንም። ነገርየውም ያስጨንቃል። ነገሮችን ቀለል አድርጎ ማየት የማይችል ሰው ይፈነዳል። የምር ይፈነዳል፣ በጭንቀት ይፈነዳል። አሁን ላይ ያውቃል። አየህ እኔ ሚዛኔ ነው ቀጥታ ነበር ማዘሪያ ሰው በጣም አለች ማዘር በዚህ አጋጣሚ በጣም ነው ማመሰግናቸው። ስፖርት ያታረሻው በጣም እና ልክ እንዴት ነው እናቶች በጣም በዚህ አጋጣሚ ተባረኩ ናቸው። ከልጆቻቸው ጎን ብዙ ጊዜ እናቶች ናቸው። ፋዘሮች ትንሽ ቆጣ ይላሉ ምናምን፣ ግን ለኛው ነው እና ወደ ሀሳብ ስመለስ መጀመሪያ ፖቴንሻል ሊኖረው ይችላል። አንድ ሰው ፓሽን አለ ወይ? ገንዘብ
ስለሚያተርፍበት እንዴ እሷ እኮ ገንዘብ ስላላት እኔስ ምናምን ብሎ ማለት የለበትም። እንደዚህ ስተምስ ስለተባለ ዶርሙ እንዳለ ሼን ነጋዴ ሆኗል ብሎኩ አይችላላ። እኛ ጋር ደግሞ ዶርሙ አሁን ሞቲቬት አድርጌ ማጆሪቲ ነጋዴ ሼን ኦርደር አሊባባ አሊኤክስፕረስ ጀምራለሁ። እሱን ፋስት እነግራለሁ። ሼን ጀምሯል። ሼን አሊኤክስፕረስ ምናምን የሚባሉት እነዚህ ኦንላይን ላይ የሚገዙ እቃዎችን ያወጣት ናግድበት ኦርደር ሰጥቶና አንዳንዱ በጣም ሲሰራ ታየዋለህ፣ አንዳንዱ ይዞታል። ከዛ ግን ስቲል ነው ምንም ኦርደር አልተቀበሉም። ገባ አካውንት ብቻ ነው ያላቸው እና እንዳለችው እነዛ ኢንተረስት ነው ያላቸው ብር ማግኘት ፓሽን አይደለም። አሁን እሷ እንዳለችው ግን ፓሽን ሲኖርክ ሞር ፓሽን ሲኖርሽ ትጋት ይኖርሻል። ከዛ እንትን ይኖርሻል ደግሞ የሆነ ከትጋት በተጨማሪ ኢንቨስት ብታደርግ የሆነ ነገር ብዙ ባደርግም ጌሩ ያልቃል ብለሽ ስለምታስቢ እንደዛ አይነት ነገር ይኖራልና አሁን አንዳንድ ሰው እንዴት ይጀምራል? አሁን ሶዶ ብዙ ጊዜ እቃ ለማምጣት አሪፍ ሀገር ነች። ሶዶ ስለሆንኩኝ የሆነ ነገር አስጀምሪ ነው እንዲህ ምናምን ብሎ ይሉኛል ማለት እኔ ምን ላስጀምርሽ ነው ማለት ማለት ያዙት ሶዶ አዝወል ጎረቤት ብቻ እንዴት ነው የሆነ ጥሬ ስጋ ዴሊቨርሽ ከግቢ ወጥተሽ እዛ በጣም ደስ ይሆናል። በጣም ደስ የሚል ሞዴል ከቦርሳ የደስ ቦርሳዎች አሉ። ከፋ የሚባሉ ቶት ባጎች አሉ እና ያው እኔ ይዤ መጀመሪያ ያሳያለሁ ሰዎች ይዤ ፕሮሞት አድርጋለሁ። ፕራይሳቸው ከስንት እስከ ስንት ሃይስት ዋን እና በጣም ቺፕ ብላ 400 የሰማችሁ ሴቶች ያዳመጣችሁ እና ኦኬ በደንብ ፕሮሞሽን ልስራል። በጣም አመሰግናለሁ። የተለያዩ አይነት ቦርሳዎች አሉ። የጅንስ አለ፣ ቶት ባጎች አሉ፣ ከፋይ የሚባሉ አሉ፣ ካኪ የሚባሉ ማለት እና የተለያዩ ዲዛይኖች አሉ። በጣም የተለያዩ እና ፒሲ የሚችሉ አሉ፣ አነስ ተደርገው መስራት የሚችሉ አሉ በየሳይዛቸው ፒሲ መያዝ ብቻ ረዘም ያለ ማለት ነው። ከፈለጉ ሴልስ ደግሞ እንዴት ነው የምታደርጊው? እቃሽን ፕሮዳክትሽን ለማስተዋወቅ ምናምን ቲክቶክ ምናምን ሶሻል ሚዲያ አካውንቶች ምናምን አሉ? በዛ ላይ የተፈጠሩትን ነገር ማለት ያስጋጠሙኝ መጀመሪያ እንዴት አደረግኩኝ? ዶርም ውስጥ የተወሰነ እንትን ነው። ከዛ ቲክቶክ አልፈለኩም። ቲክቶክ አፕሊኬሽን ትንሽ ለኔ ከበደ። አንዴ ከገባሁ ስለማለት እንዳልኩ ነው ራሴ አውቀዋለሁ። ተጠቃሚሳለሁ። ፕላትፎርሙ እኮ ለእኛ ስለማይሆን ነው። በተለይ ቲክቶክ ላይ በጣም የሚታመም ሰው አውቃለሁ እንዴ ፕላትፎርሙ እንዴት ነው? አንዴ ከገባው ጀስት ስክሮል እያደረግን ድሮ ዳትስ አይሆንም። ዝመኔ ማይመጣው ቤት ስትሆን ዋይፋይ ሊኖር ይችላል፣ ወይም ደግሞ ፋሚሊ እያየህ ነው። ቴሌግራም ላይ ፖስት አደርጋለሁ። ቲክቶክ ብዙም ኢንስታ ብዙ ሶሻል ሚዲያ የመጠቀም እንትን አብዛኛው በልምድ ነው ሆና ከአባቱ እያየ ነው ብዙ ነገሮች የሚያደርጉት ምናልባት መሸጥንም ከቤተሰቦች ሜይቢ ደግሞ እንዴት መሰለህ ሳምታይምስ የምትሸጠው ፕሮዳክት
አሁን እሷ መላክስ ትችላለች የሚለው ማተሪያል አሁን ቲክታክ ላይ ተጠቀመች እና ፖስተች እንደሱ አይነት ምን ያህል ሴቶች ይኖራሉ? ገባ በጣም ብዙ ሴቶች ይኖራሉ። ግን አሁን ዲሊቨሪ ስራ ብትል 400 ብር ቦርሳ ለማግኘት የግድ አሁን ከአዲስ አበባ ወጣ ያለ ሀገር የምትልከው ከሆነ ከቦርሳው በላይ ነው ዲሊቨሪ የሚያወጣው። ሰው ደግሞ ያንን አይረዳም። ከሱ ይልቅ ኢንቫይሮንመንታል ያሉ ሰዎችን ሀክም በደንብ ብታይ ያዋጣል። በጣም ሰዎች እንትን ሲሉኝ ከፈትን እና ሳየው ምንም ለውጥ እንደማያመጣ አውቃለሁ። ከዛ ደግሞ እኔ ደግሞ ጊቪኢ የሚለኝ ነገር አለና እኔ ደግሞ አንፈልግም የሆነ ሰዓት ወደዛ ወሰድ መሰለኝና ደለትኩት ይቀር ብዬ ከዛ እዚህ ያሉትን እንትኖች ተጠቀምኩ። ካሊንደር የሴት ጸጉር ቤቶችን ሄጄ እያሳየው ከዛ አንዴ ነው ከተማ ዞር ያለው የዞር ካፌት ነው እንዳልኩሽ ትጋት ይጠይቃል። ምንሽ ፀሐይ አለ ክላስ አለ ዲሮሽ ምን ትዝላ ተቃለ ሆነ አጋጣሚ ነበር የገጠመኝ። ባዛር በመሰራበት ሰዓት እሷ እንደምትለው ቦርሳ እንዴት ነው እዚህ ጋር የሆነ አካል አለ ቦርሳዬን ፕሮሞት አድርጊልኝ ሰው የተስማማሁት እንዴት ነው አንድ ቦርሳ ፕሮሞት አድርጌ ስሸጥ 50 ብር አተርፋለሁ። እሱ 350 ነው የሚያስረክበው 350 በሚያስረክበት 50 ብር የራሴ ነው ማለት ነው። ሶ ባዛር ላይ እሰራ ነበረ እንደ ቲቪ ላይ አጋጣሚ ነበር እንጀራዬ ሆሳዕና ላይ ባዛር በሚመጣበት ሰዓት ሰራ ነበር ባዛር ላይ እና ከዛ ምን ተፈጠረ አስማማው እና ጀስት ወደ በመጀመሪያ ዙር ኦርደር 300 ቦርሳ ኦርደር አደረገ። ዲስ ሚንስ 300 ሲባዛ በ50 ወደ 15000 ብር ማለት ነው ኮሚሽን። እዛ ጠየቁት ወይ ዘመን ኮሚሽን ኦኬ ኦርደር አዞታል ሰጥቶታል ጨርሶ አስረክቦታል። ኦኬ ሜቢ ማቴሪያል ማንጀራ ነገር ፈልጎት ነው ማንቢ ታውቁት። ከዛ ያኛው ጋር ደወልኩለትና አቁመሃል እንደ ኦርደር ስለው ኖ እንደውም አንቺ ቦርሳ አዝዤዋለሁ ተጨማሪ ያለኝ ዲስ ሚንስ ሄዷል ማለት ወደ 50 ገባች ኮሚሽን። ከዛ ስጠይቅ ኢቭን ተወሰነ ነገር ራሱ አላለ እንዴት ነው በጣም ይቀርብ ሰው ስለሆነ አይሆንም አይመጣው እና አንቺ እንደዚህ አይነት አጋጣሚ ገጥሞሻል? ለምሳሌ እስቲ ነው ያምጪው ቦርሳ ፕሮሞት ላድርገው ወይም ደግሞ ለሚቴክት ሊያው ምናምን ነገር ነው ጓደኞችሽ ቦርሳውን ወስደው ብር እንሰጥሻለን እያሉ ይዘውብሽ የቀሩ ሊሆን ይችላል። ወይም ደግሞ ላይክ አምጪልኝ ብለው ካዘዙሽ በኋላ አይ ብርልኝ ሀሳቤን ቀይሬያለሁ ምናምን ይሆናል አላ ላይክ ስትራግሎች ገጥሞሻል? እኔ ቲምወርክ ደስ ይለኛል። ብቻዬን ትልበል ምሳ አይደለም። አሁን ዶርም ውስጥ እንዴት ይፈጠራል? አንዳንድ ልጆች እዚሁ ሀገር የሚሸጡላቸው ልጆች አሉ እና በብዛት ዋጋ ሸጥላቸው 6 ላይ ማለት 5 አንዳንድ ሰጣቸውና እንኳን ሳተርፋሉ ነው ሳተርፋሉ አይነት ነገር እንደዛ ቲምወርክ እንሰራለን ልጆች ጋር። እኔ ቦርሳውን ወደው ስንት ሀገራቸው ይዘው ሄደው ምናምን ወደነዋል ምናምን ካሉ ይሄ በአንድ ሰው ሂሳብ ዋጋ እንደምሸጠው አልሸጥም። እንደዛ ቲምወርክ ደስ ይለኛል። ግን አንዴ ላይክ ስማም ይችላል ደስ እዚህ ግቢ ውስጥ ስለሆነ ማለት ነው። ምን ተፈጠረ? ሙሉ ቦርሳ ይዤ ብር ከፍላይ ከዛ እንዳጋጣሚ ነው ዛሬ መምጣት ሲኖርበት በምን ኬዝ እንደሆነ አላስታውስም እንደ ነገ መጣ ማለት ነው። በቃ ዛሬ ነበር መታ ልትገዛ የነበረው ላይክ ነገ ከሆነ የሚመጣው ብሩ ነው የሚመልሽ። ኢማጂን እኔ ብር ተቀብዬ ለቦርሳዎቹ ሰጥቻለሁ የሚያስፈልገኝ ነገር አይ ዶንት ኖ ምግብ ይሁን ብቻ የሆነ ነገር ከፍዬ ጨርሻለሁ። ብር እጄ ላይ የለም። በጣም ደነገጥኩ። ከዛ ኖ በቃ መልሽልኝ ብሩ መልሽ እና አንደኛ ከሷ ጋር ብጣላ የሚፈጠረው ነገር ላይክ ይቋረጣል። እኔ እዛ ጋር የማገኘው ቤኒፊት የለም ማለት ነው። እና በጣም ተረጋጋው ከልጆች ጋር እንዲህ ተፈጥሮ መከሩ ከሰራራት ማለት ከዛ ተበጥሬ ሰጣት። ልክ ነሽ የቤት ኪራይ ደርሶብኝ ነው ምናምን አለችኝ። ልክ ነሽ አልኳት። ልክ ነሽ አንቺ እንደዚህ አይነት ነገር ይፈጠራል። ከዚህ በኋላ እንደዚህ ባይሆን ቦርሳ ይመጣል ሽጠሽልኝ ብሩን ትሰጪኛለሽ አልኳት ማለት ነው። ብሩን ከሰጣት በኋላ ተበድሬ ያንን ኦርደር የተደረገው ቦርሳ መጥቶ ሽጣ ብሩን ከፈትኩኝ ማለት ነው። ለተበደርኩት ሰው ነው እንዳልኩሽ ነው። በጣም ገንዘብ አሁን ስለምሰራ እሷ እኮ ብር አላት ነው የሚባለው። ግን የሎቶች ቻሌንጅ ኪሳራ ኖሮ ከራሴ ወጪ ማድረግ ነው። የታክሲ አለ
እንዳልኩሽ ማዘር ስትልክ ከመናኸሪያ እዚህ ሲመጣ ብር ይከፈላል። ስታው ከሄዱ እኔ መናኸሪያ ሄጄ ነው የምመጣው። ታይም ውስጥ አድርጌሽ ቻሌንጅ አለው የሆነ ገንዘቡ ብቻ ፓሽኑ ነው መቅደም ያለበት። ፓሽን ካለ ምንም ፓሽን እኮ ካለሽ ትጋታለሽ። ቻሌንጅ አንዳንድ ግን ላይፍ ላይ የሆነ ኦፕሽን የምታጣበት ታይሞች ይኖራሉ። ብቻ ሁሉም የራሱ አይነት ኤክስፒሪየንስ አይደለም የሚኖረው። ኦፕሽን ሳይኖር ወደ ቢዝነስ የሚገባ ሰው አለ። ግዴታ ፓሽን ደግሞ ግዴታ ላይ ይችላል አይደለ? ኢንቫይሮመንት አሁን እሷ አይ ቲንክ ቴሌግራም ከዛ ሜሴጆች ዶርም አካባቢ መሆኗን ይጠቀማል። ግን አሁን ብዙ ጓደኞቼ እዚህ ግቢ ቢዝነስ አስበው ያን ቢዝነስ ሳይሰሩ የወጡ ልጆች አውቃለሁ ነው። እኔ ራሴ አስቤ አውቃለሁ። ኤቭሪ ኢንዲቪዥዋል ለምሳሌ እዚህ ግቢ የሴቶች ዶርም እና የወንዶች ዶርም ላይ ጀስት በራሳችን የራሳችን ኳሊቲም ጋር እንትን ይሄ ታንከር አይ ቲንክ እንደዛ ቢመጣና ሳምካይንድ ኦፍ መብራት ግቢው ራሱ ቆጣሪ ነገር ቢያዘጋጅ ለግቢው የመብራቱን የሚቆጥርበትን እንከፍላለን። የውሃውም እንደዛ ጀስት ላይ ቢያከራየን ተማሪ ደግሞ በሚፈልግበት ኤኒ ታይም ላይ ሬዲ ሆነ ሻወር ቢያገኝ ምግብ ቀዝቀዝ ገባ ቢዘጋጅ ለወንዱ ለሴቱ እና ያን ነገር አስበን ነበር። አስበው ለምሳሌ ወንዶች ልክ 11 ሰዓት ሲሆን የፈጠረ ኳስ ሜዳ ናቸው። ከዛ ኳስ ሜዳ መጥተው 10 ብር 20 ብር ከፍሎ ሙቅ ውሃ ወይም ደግሞ ቀዝቃዛ ውሃ ማግኘት ከዛ ደግሞ ጽዱ ኢንቫይሮንመንት ማግኘት ትዝ በጣም ሌላ ጉዳይ። ግን አንዳንዴ ደግሞ ምን አለ ዩኒቨርሲቲ አካባቢዎች ነው እንድትነግድን የሚያደርግ ኢንቫይሮንመንት አይደለም። አብዛኛው ዩኒቨርሲቲ ኢቨን ዮናስ ሙ ያወራውን ነገር ሰምተን ከሆነ የሆነ ጊዜ ምንድን ነው ያለው ደግሞ በቃ እንደዚህ አይነት ነገር እንዲኖር ገባ። አንተ ፎከስ ማድረግ ያለበት ትምህርት ላይ እንዲሆን ብቻ ነው የሚፈለገው እንጂ ግቢ ላይ አሁን ይሄ የኔ ትንሹ ሀሳብ አይደለ። በጣም አይሚድ የሆኑ ልጆች ደግሞ ከዚህ በላይ ዋው ይማ ቢዝነስ ላይ መሰራት አለበት የምትላቸው ግን አንደኛ ፋሚሊ ሳፖርት አያደርግም። ለምን ልጅ ብር ካገኘ ይበላሻል። ዩኒቨርሲቲ ይሄ ልጅ የመጣው ለመማር ነው፣ ሰው አርፎ መማር አለበት። ከዛ በዙሪያ ያሉ ጓደኞችን እባክህ ተው ምንድን ነው ይሄ ሀሳብ ሆኖ አንዳንዴ ገፋ ገፍተር የሚያደርግ ሰው ያስፈልጋል። ገባ ይበልጡ ግን ዩኒቨርሲቲ አካባቢ የምታገኘው ሰው ምን አይነት ነው? እቺ ነገር ሪስኪ ናት። አሁን 500 ብር ጓደኛ አዋጣን ሁለታችንም ለምን የሆነ ስራ እንጀምርም ግቢ በር ላይ የሆነ ነገር ለምን አንጀምርም የምትለው ካልሲ ራሱ የምትለው ከሱ ይልቅ ያቺ 500 ብር ነገር ላጠፋ መሬት ለውዝ ወይ ዛሬ ዝግዛት እና እንደዛ አይነት ኢንቫይሮንመንት ስላለ አሁን ለሷ እንዴት ነው ብዙ የሚያስብ ሰው አለ። ከተገበረ ውስጥ አንዱ አላዘለናል ደግሞ ተግብረህም ደግሞ የሆነ ሪዛልት ማምጣትም ሌላ ነገር ነው። ፕሮብለሞች ሲያጋጥሙ የምትወስድበት መንገድ አለ። አሁን ለምሳሌ አንቺ ችግር ሲያጋጥምሽ እንዴት ነው የምትቀበል? ለምሳሌ እንዴት ነው አንዳንድ ሰዎች ፌል ያደረጉበትን ነገር እንደ ሌሰን ይወስዱታል። ገባሽ? ለምሳሌ እሷ ቅድም አንስተዋለች ቦርሳ እንደዚህ ለዚህ አድርጌ ገጥሞኝ ነበር አልቻል ሶ እዚህ ጋር ምን ተማረች? በመሀል ማድረግ ያለባትን የሆነ ነገር ተመረሻለች። የሆነ ነገር ትማራለህ። ሰው ፌሌሪቲንም የምትቀበልበት መንገድ ነው ማሰረም ያደርጋል። እና አንቺ ፌሌሪቲ ብልሃትን ያስተምራል ይባላል። እንዴት ነው እንዳልኩ ነው። በቃ ነገሮችን አርቆ ማሰብ ያስባል። አሁን እኔ በዛ ሞመንት ብቻ ሆኜ ባስ በቃ እናዳኛለች ኪሳራ ስሬታለች ከሷ ጋር መጋት ይችላል። ግን ደግሞ ብዙ የሚተካ ተበድሬም ቢሆን ተሽጦ የሚተካ የኔና ሰው አሉ እንትን ግን ሌሎች ግን ሊቀጥል ይሻላል። ለምን የተሻለ ብዙ ቦታዎችን ይሸጣል።